ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን አላችሁ? እንደወትሮ ሁሉ እንግዲህ የከፋ ማህበረሰብ ቴሌቪዥን ዘወትር በዚህ ሰዓት እንግዲህ በእንግዳ ቆይታችን በተለያዩ ከዚህ ቀደም በነበሩ ጊዜያት የተለያዩ እንግዶችን ወደናንተ ይዞ በመቅረብ በርካታ ሐሳቦችን ሲያጋራ ቆይቷል። ዛሬም እንደወትሮ አንድ ከባድ እንግዳ ይዤ ቀርብ ያለው እንግዲህ እንግዳችን እጅ ከምን የሚለውን በኋላ ላይ የሚያደርሰን ሆኖ በተለይም በግል ጥረቱ ብዙ ነገሮችን ብዙ በተለይ በትምህርቱ ረገድ ገፋ ያለ ወጣትም እንግዳ ነው ይዤ የቀረብኩት። በርከት ያለ ሐሳቦችን ያነሳን ቆይታ እናደርጋለን። ከዛ ደግሞ ብዙ ነገር እናተርፍበታለን ብዬ ተስፋ አድርጋለሁ። ወደ በኋላ እንግዳችን ራሱን ያስተዋውቀናል። ፍጹም ተሾመ ይህንን ፕሮግራም በማዘጋጀት ወደ እናንተ አደርሳለሁ። በካሜራ በኩል ሰላምነህ ባህሪ ያለም፣ ስቱዲዮ የሚገኙ ሌሎች ባለሙያዎች ለዚህ ዝግጅት ስኬት የበኩላቸውን አስተዋጽኦ እያበረከቱ ናቸው። እንግዲህ እናንተም እንግዳችን ማን ነው፣ ምንድን ነው ይዞልን የቀረበው የሚለውን ከዝግጅታችን የምታገኙት ነው የሚሆነው። እንግዳችን ጥሪያችን አክብረህ ስለመጣ በጣም ነው የማመሰግነው። አንተ እያልክ ብጠራ ደስ ይለኛል። እንኳን ደህና መጣ። እስኪ ራስህን ለተመልካቾች በደንብ አስተዋውቅልኝ። አመሰግናለሁ። በመጀመሪያ ደረጃ እናንተም እንኳን ደህና ቆያችሁ። ያው በመጀመሪያ እዚህ ስቱዲዮ ጠርታችሁ ያው ያለኝን በተለይ ትምህርቱ አካባቢ ላይ ያለውን የጉዞ ኤክስፒሪየንስ ሼር ለማድረግ ስለጠራችሁ ያው እኔም አንተንም እንደዚሁ የአንተ ስራ ባልደረቦችንም አመሰግናለሁ። እንግዲህ ያው እኔ ዘገየ ወልደ ማርያም አምቦ ነው የሚባለው። በቦንጋ ትምህርት ኮሌጅ ያው የታሪክ መምህርም ነኝ፣ ተመራማሪም ነኝ። ከቅርብ ጊዜ ወዲህ ደግሞ የኮሌጁን እንደ ምክትል ዲን ሆኜ ያገለገልኩ ያለሁት ከቅርብ ጊዜ ወዲህ። ያው ባጭሩ ዘገየ ማለት ነው። እሺ እጅግ አድርጌ አመሰግናለሁ። እንግዲህ መምህር ተመራማሪ እንዲሁም ደግሞ የቦንጋ ትምህርት ኮሌጅ ምክትል ዲን ዶክተር ዘገየ ወልደ ማርያም አምቦ ጋር ነው ቆይታ የምናደርገው። ዶክተር እንግዲህ እንደው ዶክተር ዘገየ ማን ነው? የት ተወለደ? የት ተማረ? እንደው እዚህ ስለመድረሱ አጠር ያለ መረጃ እስኪ ለተመልካቾች እናድርስ። አመሰግናለሁ። ያው ዘገየ እንደማንኛውም እንግዲህ ሰው አንድ ወረዳ ላይ ጊምቦ ወረዳ በሚባል ወረዳ ዲሪ ቀበሌ ላይ ትንሽ ከከተማ ገባ ብሎ የሚገኝ በየሞ ቀበሌ ገጠር ውስጥ የተወለደ ሰው ነው። ያው አባቴም ወልደ ማርያም አምቦ ይባላል፣ እናቴ ሙልነሽ ወልደ ሚካኤል ትባላለች። ያው አባቴ ያው እንደማንኛውም ሁለቱም ዘርፍ ላይ ይሳተፋል። ግብርናው ላይ ይሳተፋል፣ በስሱ ንግድ ላይ ይሳተፋል። እናቴ ያው የቤት እመቤት ነች። ያው እኔም እነሱ መሀል በብዛት ያው ገጠር ውስጥ ብዙም ከተማ ያደኩ ሰው አይደለሁም። በብዛት ያው የግብርናውን ስራ እየደገፍኩ ነው ትምህርቱ የቀጠልኩትና ያው ትውልዴና አስተዳደገን በሚመለከት ያው ዲሪ አካባቢ ነው የተወለድኩት። ያደኩበትም የመጀመሪያውንም ኤሌመንተሪ ትምህርት እዛው ዲሪ አንደኛ ደረጃ ትምህርት ቤት እስከ 8 ተማርኩኝ። በመቀጠል 9 እና 10ን በጊምቦ ወረዳ ጊምቦ ሁለተኛ ደረጃ ትምህርት ቤት የተማርኩት። ቀጥሎ 11 እና 12ን ደግሞ በቦንጋ ሁለተኛ በአሁኑ ቢሻው ሁለተኛ ደረጃ ቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት በሚባል ላይ ነው 11ኛ 12ኛ ክፍል የጨረስኩት። ከዛ 94 ላይ 95 ላይ 12 ጨርሼ 96 የመጀመሪያ ዲግሪ ውጤት በማምጣት ወደ ሀረማያ ዩኒቨርሲቲ ምስራቁ የሀገራችን ክፍል ሀረማያ ዩኒቨርሲቲ ነው የገባሁት። ሀረማያ ዩኒቨርሲቲ በመግባት ያው የታሪክ ትምህርት ክፍል ነው የተመደብኩት። ያው ፍላጎቱም ስለነበረኝ ያው ሀረማያ ዩኒቨርሲቲ በታሪክ ትምህርት ክፍል ነው የተማርኩት። ያው እዛም ጥሩ ጊዜ ነው ያሳለፍኩት። ያው በከፍተኛ ውጤት ነው የተመረኩት። ከዛ በመመረቅ ያው አጋጣሚ እንደወጣው ቦንጋ ትምህርት ኮሌጅ ላይ ማስታወቂያዎች ነበሩ ክረምት ላይ። ከዛ በፊት ያው ጊምቦ ያው ያነ ብዙም ሰው ስላልነበረ 99 ላይ ጊምቦ ሃይ ስኩል ላይ ተመድቤ ነበር። ኖርማሊ በመምህርነት ተመድቤ ነበር ፍሬሽነት። ያው እዛ ሳልጀምር እዚህ ማስታወቂያ ሲወጣ እዚህም ተወዳደርኩኝ። ያው አጋጣሚ ሆኖ ብዙ ሰዎች ተወዳድረው ነበር። ያው ያኔ ብዙም እንትን አልነበረም። በውጤት ነው የተወሰደው፣ ፈተናዎችም አልነበሩም። ያው በውጤት ያው ከፍተኛ ውጤት ስለነበረ 99 መጨረሻዎቹ አካባቢ ላይ ያው ቦንጋ ትምህርት ኮሌጅ ነው የመጀመሪያ ስራ የጀመርኩት በፍሬሽነት። ያው ከዛ ጀምሮ እንግዲህ እስካሁን
አጠቃላይ የስራ ህይወቴ ቦንጋ ትምህርት ኮሌጅ ላይ ነው። እዛ ላይ 1-2-3 አመት እንዳገለገልኩኝ ሁለተኛ ዲግሪ አዲስ አበባ ዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ ባህልና ታሪክ ጥናት በሚል ስፔሻላይዜሽን ሁለተኛ ዲግሪ 2 አመት ተምሬ እዛ ጨረስኩኝ። ከዛ ተመለስኩኝ በኮሌጁ በትምህርት ክፍል አስተባባሪ በማህበራዊ ሳይንስ ሂስትሪ ማስተባባሪነት ያው ተወሰኑ ጊዜዎችን አገልግያለሁ ከማስተማር እንደዚሁም ከምርምር ስራ በተጨማሪ ማለት ነው። በመቀጠል ከ2010 ላይ 3ኛ ዲግሪ የጀመርኩት ያው አጋጣሚ ሆኖ መቀሌ ዩኒቨርሲቲ ከአንድ የውጭ የጀርመን ፕሮፌሰር ጋር በሌላ አጋጣሚ አዲስ አበባ ላይ ተገናኝቼ ተጻጽፌ 3ኛ ዲግሪ ትምህርቴን 2010 ጀርመን መቀሌ ነበር የጀመርኩት። ያው በጀመርኩት ማግስት 2011 ላይ ያው በጦርነቱ በዛ በህዋትና በሰሜኑ ክፍል ላይ በተደረገው ጦርነት ያው ያንን ትምህርት መቀጠል አልተቻለም። አጋጣሚ ሆኖ ያው ያ መጀመሪያ ወደዛ እንዲሄድ ምክንያት የሆነው አንዱ ፕሮፌሰር ጀርመናዊ ስለነበረ የኔም አድቫይዘር እሱ ነው። ወደዚህ አካባቢ ላይ ያው ማወቅ ይፈልግ ነበረ። በዛ ምክንያት ያው የዛ ምክንያት ሆኜ ነው ወደዛ የሄድኩት። ሰውየውም እዛ መቀጠል ስላልቻለ ወደ ሀገሩ ተመለሰ። ያው ከዛ ተነጋገርን። ያ የኔ ትምህርት ፕሮግራም ወደ ጀርመን ዞረ ማለት ነው። በሱ አማካኝነት ያው ጀርመን ዞሮ ወደ ጀርመን ሀገር ተሻግሬ የጀመርኩትን ትምህርት እዛው ሙሉ ሽፍት ተደርጎ ከኢትዮጵያ ሲስተም ወጥቶ ወደ ጀርመን ገብቶ ያው ጀርመን ላይ 3 አመት ተኩል ፒኤችዲ ፕሮግራሜን ያው በኢትዮጵያ በኋላ ላይ ምናልባት እንመጣለን ምንድነው የሚለው ነገር ላይ እዛው 3 አመት ተኩል የፒኤችዲ ጥናት ወይም 3ኛ ዲግሪ ጥናት 3 አመት ተኩል እዚህ ያው አንድ ሴሚስተር ምናምን ጨርሻለሁ። ያው ሞሬ ምርምር ስራው እዛ 3 አመት ተኩል ነው የፈጀው። እዛው ጨርሼ ባለፈው አመት ሁለተኛ መንፈቅ አመት ላይ ጨርሼ መጥቼ ነው እንግዲህ እዚህ ወደ ማስተማሩም ሌሎች ስራዎችን ወደ ማስተባበሩ የገባሁት። ያው አጠር ባለ መልኩ ጉዞ እንደዛ ይመስላል። በጣም ደስ ይላል ዶክተር። አሁን እንደውም በቅርብም በክልሉ እንግዲህ ከፍተኛ የስራ ኃላፊነትም ተሰጥቶ በአሁኑ ሰዓት በምክትል ዲንነትም ያገለገልክ ነው። ምናልባት እንግዲህ ወደሱ እንመጣለን። እንግዲህ ትልቁ የሰው ልጅ ለትምህርት እዚህ መድረስ ቤተሰብም ትልቅ ኃላፊነት አለው። ከቤተሰብ ባሻገር ደግሞ የራስ ጥረትም አለ። በዶክተር ዘገየ የትምህርት ዓለም ቆይታ ውስጥ የቤተሰብ ሚና እንዴት ነው? ከእናት ከአባት አልፎም ባለቤት፣ ልጆች እንዴት ታለፈ? እሺ መልካም። አዎ ጥሩ ነው። እንግዲህ ያው በሰው ህይወት ውስጥ ጉዞ ማለት ባሉ በትምህርት የሚሆን በአጠቃላይ እንቅስቃሴ ጉዞ ላይ ያው የተለያዩ ሰዎች የራሳቸውን ሚና አላቸው። ግለሰቦች የሚያደርጉት የራሳቸው ጥረት እንዳለ ሆኖ ጥረቶች አንዳንዴ በተለያዩ ሰዎች ጥረት ጭምር ነው የጉዞ ስኬት የሚመጣውና ከዛ ጋር ተያይዞ የኔ ትምህርት ጉዞ በአጠቃላይ ከቤተሰብ አንፃር ከአባት ከእናት ጀምሮ እንደውም ከአጠቃላይ ከቤተሰብ ከባለቤቴ ጋር ተያይዞም እንዴት ነው የነበረው የሚለው ነገር ስታነሳ አዎ ልክ ነው፣ ወሳኝ ነገር ነው። ቅድም እንደነገርኩ ወደ ኋላ ያለውን ነገር ተመልሰን ሄደን ስናይ ቅድም ለማንሳት ሞክሬያለሁ። ያው እኔ እንደማንኛውም አንድ ገጠር ውስጥ የአርሶ አደር ልጅ ነኝ። ኤቭሪቲንግ ዲፔንድ የሆነው ያው አርሶ እንደማንኛውም አርሶ ከሚያድር ራሱን ከሚመራ ማህበረሰብ ውስጥ ስለሆንኩኝ ያው ቻሌንጆች ነበሩ። ስማር ቅድም ብያለሁ አባቴ ሁለቱንም ነገር ይሞክራል። ግብርናውን ላይም በብዛት ንግዱ ላይ ይሞክራል እና እኔ ኖርማሊ እኛ ቤት ውስጥ 4 ነን እና ወንድ 3 ነን። አንድ እህት አለችኝ። 4 ነን ከእናት ከአባት ተወለድን። ከዛ ውስጥ እኔ ከተማ ምናምን ንግድ የሚባል ነገር ብዙም አልወድም። ሌሎቹ እንደውም ይሞክራሉ ይደግፈው እንትና እኔ በብዛት ወደ እርሻ ከፋ እንቀሳቀሳለሁ። እኔ አልወጣም። አሁን እንዲሪ ውስጥ በጣም ጥቂት ሰው እንጂ ኢቭን ዘገየ ምናምን የሱ ልጅ እንት ናቸው። እንዴት ነው እኔ አሁን ዘመድ ብዙ አሉ እዚህ አገላም ይባላል ዲሪ ወደ ታች ሾምባ ጎፓ ምናምን ብዙ ዘመዶች አሉ። ስለዚህ እነዛ ሶስቱ እንጂ የሚታወቁት እኔ ብዙ አልታወቅም። ነው ያ ትልቅ ያ እኔ ብዙ እኔ ትምህርት ቤት ከዛ ጊዜም አሳልፈው በብዛት ወደ እንደ እርሻ ቦታ ደብተርን ይዤ ሜዳ ወይ ከብት ይዤ ምናምን እንትን እንጂ ብዙ ጊዜ አልወድም ማለት እና እኔ እርሻ ምናምን እነዚህ አትክልት ከብት ዶሮ ማርባት ወዳለሁ በልጅነትና በዛም ነው አሁን አንዳንዴ ፋዘር የሱ ድጋፍ እንዳለ ሆኖ እኔ አልሰንፍም። አሁን እዚህ ጋር ማጋነን ሳይሆን እኔ ስማር በተለይ ወደ ሃይ ስኩል እስከሚገባ ድረስ
ጥሩ ገበሬ ነበርኩ ማለትም ይችላለሁ። ዶሮ አረባ ነበር፣ ብዙ ነገሮችን ማግዘው ያነ ዩኒፎርምም ሌሎች ነገሮችን እንትን አድርገው በራስ አገዝ ነው። ዶሮ ማርባት ወዳለሁ፣ አትክልት ምናምን ሞክራለሁ፣ ብዙ ነገሮች። አሁን ቤት ባህር ዛፍ ሙዝ ምናምን ተክላለሁ እና አሁን ቤት ራሱ የሚጠቀሙት በዛት ነው የተከልኩት ነው። ባህር ዛፍ ቤት እኔ ራሴ አሁን እዚህ ቤት የሰራሁት ብዙም ከዛ የነበረው በድሮ ጊዜ የተከልኩት ምናምን እንትን አድርጌ ነው እና እነዛም ሆኖ ትምህርቱንም እንትን አዳደርግም እና በጣም እንትን አደርጋለሁ። የሚገርም አሁን እኛ እርሻ ማሳ ታች ከዲሪ ከተማ ወደ ታች አለ። አሁን ከኔ ጋር የተማሩ ከጎጀም ምናምን አሉ። አብረን ጠዋት ለምሳሌ ሌሊት 12 ሰዓት ሄደን ኢቭን እስከ 4 እስከ 5 ሰዓት እየሰራን መተን ታጥበን ሚሳችን መልተን 5 ሰዓት ሲሆን ወደ ጊምቦ ጉዞ እንጀምራለን። እኔ 9 10 ጊምቦ ከዲሪ ተመላልሼ ነው የተማርኩት፣ አልተቀመጥኩም። እና ያ ሁሉ እንትን አለ እና እዛው በዛ ፋዘርም ያን ጥሩ ነገር ስለሚወስድ በቃ ያጠናክራል፣ እንደዚህ ያደርጋል። ሌሊት ሁሉ አሁን ጥናት እኔ ብዙ ጊዜ ጠዋት ሌሊት ማንበብ ወዳለሁ። አሁን ጊምቦ ስመላለስ ብዙ ጊዜ ጠዋት ሲሆን በቃ ብዙ ጊዜ 9 እስከ 9 ተኩል ነው የሚነሳው። ያንን የሚቀሰቅሰኝ አባቴ ነው። እንትኑን ስለሚያውቅ በቃ እሱ ይቀሰቅሳል። ከዛ እንትን ያኔ ሰዓት የለ ምን የለ ሞባይል የለ ምን የለ ያው ዝም ብሎ እንትን ነው። ግን እሱ ያውቃል የሆነ ዝም ብሎ እንዴት እንደሆነ አሁን ይሄ ዶሮ አሁን ጉሬዛ ምናምን የሆነ ሰዓት ኢንተርቫሎች አለ ለምጮሁት እሱ ያውቃል ሰዓቱን በዛና ከዛ አንተ 9 ሰዓት ሆኗል እሱ ልጅ ቀስቅሱ ምናምን እያለ ለብቻ እንትን መጥቶም ይቀሰቅሳል ልብስ ያነሳና ከዛ እንደዚህ በተለይ አሁን ጥናቱ ላይ ትምህርቱን አሁን ቀን ቢዚ ስለሚሆን ያውቃል። እዛ እንትን እንዳይብሎ አሁን ሌሊቷን እኔም ራሴ እንደዛ ፊክስ ስላደረኩ ብዘናጋ ደክሜ እንኳን ስተኛ እሱ ራሱ መጥቶ ይቀሰቅሳል። ሰዓት እኮ አልፏል የምትነሳበት ሰዓት ምናምን ይላል። ጠዋት ሲሆን ሁሌ 9 ሰዓት ተኩል እነሳለሁ እስከ 11 ሰዓት ተኩል አነባለሁ። የቤት ስራዎቹንም ምናምን እንደዛ ያደርጋለሁ። 11 ተኩል ለ12 20 ምናምን ጉዳይ ሲሆን ጉዞ ጀምራለሁ ወደ ጊምቦ እና እንደዛ አሁን ያ ፔስ ይሄ በቃ ቀን ስራዎችን እየደጋፍኩ ሌሊት ላይ ያለንን የቤት ስራ እንዳጠና አንደኛ እሱ ፋዘር አልዲያልቲ ብዙም የተማረ አይደለም። የጎልማሶች የደርግ ትምህርት ነው የነበረው የመሰረታዊ እንትን ነው የነበረውና ግን ይሄ እንትን ድል ይሄ ሌሊቱንም ያለውን እንትን ኤግዞስት እንዲያደርግ ከመቀስቀስ አኳያ ባይማርም እንደተማረ ሰው ባለው እንትን ከመደገፍ አኳያ ትልቅ አስተዋጽኦ ነበረው በፋዘር በኩል። ያው ማዘር አንፎርቹኔትሊ ያው ኦልሞስት 4 ክፍል ያለው ነው ያለፈችው የሞተችው። ፋዘር ያው እንደ አባትም እንደ እናትም ሆኖ ነው ብዙ ትግል አድርጎ እንትን ያደረገውና ያው አባቴ በተለይ ከታች ጀምሮ እስከ ላይ በለለው እስከ ዩኒቨርሲቲ ታውቃለህ እንግዲህ እንዳሁኑ አይደለም። ዩኒቨርሲቲ ሲገባ እኛ እንግዲህ አሁን ዛሬ ስልክ ሰተኸው ምን ብለው ነው በየወሩ ኤቭሪቲንግ ፊክስ ተደርጎ የአበል እንትን ደሞዝ የከፈልከውም ምንድነው ያለው ነገር ያው እናውቃለን። ያለኛ ስልኩም የለም ምንም የለም። ከወራ አንደ ሂደ ሰልፍ ተሰልፈ ተሄለ ሂደ የሆነ ከተማ ሂደ ነው እና እንትን የምናደርገው። ከዛ በኋላ ከ3 ከ4 ወር አንዴ ነው የተወሰነ ብር የሚሄደው። እነሱም ለመላክ ሌላ ችግር ነው። ያ ሁሉ በሌለበት ያው ተጨንቆ ይልካል 2-3 ወር አንዴ ምናምን አይዞ እንግዲህ ቻለው ምናምን እያለ በእንትንም በሜሴጅ እንዲ ብለ ነገሮ ተብሎ ሂደን እንግዲህ የተባለው ሜሴጅ ነው ከቴሌ የምንሰማ። እንዳሁኑ ተደዋውሎ ላይቭ መገናኘት የለም እና ያኔ በጣም ደግሞ በጣም ሩቅ ነው እንደ ጅማ ምናምን ቢሆን አንዳንዴ እንኳን ትመጣለህ። እኔ በተለይ ዲግሪ ላይ በቃ በጣም ቻሌንጂንግ ነው ሀረር ማለት በጣም እና እዛ ላይ ባለው ችግር እንትን ሳይል እንደዛ በተለይ እስከ ፈርስት ዲግሪ የነበረው እንትን ብዙ እንትን ያደረገው ድጋፍ ነው ያደረገው። እዛ ላይ ደግሞ አክስቶች አሉ አሁን በህይወት የሉም። በተለይ ያኔ ብዙ ይደግፉ ነበረ እነዚህ በቃ አይዞ ምናምን እያሉ። በዛ በተጨማሪ መምህራን አሉ አሁን ዲሪ ትምህርት ቤት ላይ በጣም አንጋፋ የተወሰኑ አሁን ጡረታ ይወጡ አሉ። አሁን ላይክ እንደ መምህር መላኩ ገብረስላሴን የመሰሉ ሁለገብ የሆኑ ያነ ሁለገብ የሚያስተምሩ ቋንቋን የሚያስተምራሉ ሂሳብ ውስጥም ገብተው ያስተምራሉ። አዎ ያበረታቱ ነበር። እነ መምህር ሳይሸሉን የመሰሉ አሁን እዚህ ያሉ ያነ ዲሪ ላይ የኛ አስተማሪ በጣም አንጋፋ በጣም በቃ አንቱ የምንላቸው በሁሉም ነገር የሚመክሩን በጣም እንትን የሚያደርጉን የነሱም ኮንትሪቢዩሽን ቀላል አይደለም። እስከ መጨረሻ በተለይ መምህር መላኩን እስከ ዲግሪ ተመርቄ ሁሉ ከመጣው በኋላ ጊምቦ ለመግባት ላለመግባት ሁሉ ሳማክር በቃ ብዙ ነገር እና ጠቀም ማማክሮ ነበር። እንደ ሁለተኛ አባት ማማክሮ ሰው መምህር መላኩ ገብረስላሴ አሁን ዲሪ አይ ቲንክ ጡረታ ወጥቷል። እነዚህ ያው በታችኛው አካባቢ ላይ ታች ስማር ከፍተኛ አስተዋጽኦ ያደረጉ ናቸው። በመቀጠል ያው ዲግሪው በዛው ልክ እንግዲህ ዲግሪ እዚህ 12 ከዛ በፊት 12 ለምሳሌ 11 12 ቦንጋ ነው ብያለሁ። እኛ ያኔ ተሰባስበን አሁን ጓደኞች ያለው እነ ታምሩ መኩሪያ እነ ወርቅነሽ እዚህ አካባቢ የነበሩት ያኔ
መንገድ ያው በዚህም አለ በዛም አለ መኪና ግን የለም አሁን ያኔ የጋሽ ሙላቱ መኪና ነፍሳቸው ይማርና ያቺ ለንድሮቨር አለች የነንትና አንዳንዴ በሳምንት ሁለቴ ምናምን ነው እሱንም የማግኘት ገንዘቡም ላይኖር ይችላል እኛ በብዛት ግን በዚህ በጎገማ አድርገን በእግር በጫካ ነው የምንመላለሰው ዝም ብለን ብቻ ሳይሆን አሁን ለምሳሌ እንደ ቲም ነው ወርቅ ያለች ታምሩ አለ ሌሎችም አንዳንድ የግንቦ ልጆች እንዳለ ምናምን በዚህ ይሄዳሉ ሲፈልጉ በጎገማ አድርጎ ስንመጣም አርብ ቀን ለምሳሌ ባዶ እጅ አንመጣም እኮ ዱቄት እንሸከማለን ዳቦ ተጋገረን ለሁለት ለሶስት ቀን ዳቦ እንትን ይደረጋል ዱቄቷን ሽሮ ምናምን ተደርጎ እሱንም ተሸክመን ነው በእግር የምንመጣው እሁድ ቀን ማለት ነው ስንነት ደግሞ አርብ ያው በግሩፕ የተጫወተን መሄዱ ቀላል ነው የተጫወተን ባዶም ስለሆነ አርብ ብዙ ጊዜ በዚህ በአጓሮ በኩል እንነዳለን አንዳንዴም እንደው ጊዜ ካለን በግንቦ በኩልም ዙረን እንነዳለን ያ ሁሉ ቻሌንጅ አለ ያ እንግዲህ ያ ኮሚትመንት አለ በዛ ውስጥ ደግሞ ያው አባቴ ብዙ አስተዋጽኦ ያደርግ ነበር ያው ትንሽም ስለሚነግድ ሳንቲም እንትን ያደርጋል እኛ ያነ ሰርተን ነው የምንበላው አንዳንዴ ተንደፋደፈው መጥቶ ይጠይቃል ምን ያደርጋል እና እዛ ላይ ትልቅ አስተዋጽኦ ነበረው ያው ቻሌንጆች ነበሩ እሱ ብቻ ሳይሆን ከዛ ወተንም እዚህ ተከራይተን 11 12 ስንማር ምናልባት እንግዲህ ፍፄ ያ ኤክስፒሪየንስ ካለ አላቅም ብዙ እንትኖች ነበሩ አሁን ላይ ያለውና እንግዲህ አሁን ብዙ ነገር አመቻችተ ኤቭሪቲንግ ቤዚክ ነገሮች ተሟልቶ ተማሪ ያለውን ኮሚትመንት እና እንትኑን ስታይ አሁን ያኔ እኔ ዝም ብዬ ሳስብ በጣም ከባድ ነው ማለት ያኔ አሁን ይሄ ማብራት የለም አሁን ቦንጋ ላይ ያኔ እስከ 6 ሰዓት የሚሰራ ጄኔሬተር የለም ከዛ ይጠፋል ብዙ ጊዜ ደግሞ ይጠፋል ከዛ ጥቁር ጋዝ ጀምረን ነው የምናጠራው ጥቁር ጋዝ ነው ብዙ ጊዜ ያኔ ያለው ያ ራሱ አንዳንዴ ጠዋት ፈተና ስኖር ስንወጣ እንዳለ እዚህ ውስጥ ጭቃ የሚመስል ገብቶ አይኒ የሆነ ሰክሮ ያደረ እንትን መስሎ ምናምን እንትን ብሎ እንደዛ ሁሉ ላይፍ አልፈዋልና ለበጎ ነው ያም ሆኖ ያንን በጥሩ ሁኔታ ነው 11ኛ 12 በጥሩ ሁኔታ አሳልፈን ጥሩ ውጤት አመተን ወደ ዩኒቨርሲቲ የገባንበት ሁኔታ አለ የዲግሪው ፕሮግራም ያው ወደዛው ሀረማያ ዩኒቨርሲቲ ገብቼ 3 አመት በጥሩ ውጤት ነው ያለቀውም ቆይታም ጥሩ ነበረ ምንም ነገር ሳይኖር ጨርሼ የወጣውበትና ከዛ ያው እዚህ ቦንጋ ኮሌጅ ገብቼ ሁለተኛ ዲግሪው ላይ እንኳን ያው ደሞዝም ስላለ ብዙም ቻሌንጅ አልነበረም ቤተሰብም መስርቻ ያለው አጋጣሚ ቤተሰብ ያው ሁለተኛ ዲግሪ ከመጀመሪያ በፊት ነው ሚስት ያገባው ጋብቻ የተገባው ጋብቻ ገባው ባለቤቴም አጋጣሚ ሆኖ ያው መምህርት ነች እንደውም የታሪክ መምህርት ነች እሷም መረጃ ካለ አላቅም ታሪክ መምህርት ነች አንድ ዩኒቨርሲቲ ነው ያው የተማርነው ያው ግንኙነቱም ከዛ ከዩኒቨርሲቲ ነው የሚጀምረው ምናልባት እሱ ላይ በኋላ ሌላ ተጨማሪ ነገር ካለ መጣበታለን እና እሷ ነበረች ሁለተኛ ዲግሪ ከመግባት በፊት የመጀመሪያ መንታ ልጅ ነው የወለድነውና መንታ ሁለት ልጆች ወንዶች ነው የተወለዱት ልክ ከአንድ አመት በኋላ ነው ማስተርስ የገባሁት እዛ ላይ እንግዲህ ከዛ በኋላ ያለው የኔ ጉዞ በጣም የአንበሳው ድርሻ ትልቁ በጣም ዝም ብሎ ማንንም ሰው የማይወጣውን ነገር የተወጣችው እውነት ለመናገር ባለቤቴ ነች ለዚህ ሁሉ ያው ማስተርስ ብዙ ምን ተሳለ እንዳያልቅ ያ ሁሉ ጫና የስራው ሃይስኩል ላይ ከፍተኛ ጫና ነው ያለው የልጆቹ ጫና ተደምሮ ያ ሁሉ ተሸክማ ማስተር ጨርሰ ፒኤችዲ ሁሉ ያው ቀይ እንትን ባይር ተሻግረን ያ ሁሉ እንትን ስንል የሷና የሷ ቤተሰቦች በጣም ከፍተኛ አስተዋጽኦ ነው ያደረጉትና ጠንካራ ነች ባለቤቴ ጎበዝም ነች በትምህርት መረጃ ይኖርሃል ሃይስኩል ላይ አሉ ከሚባሉ ጥሩ አስተማሪዎች አንዷ ነች ስራ ላይ ስትሮንግ ነች ሁለተኛ ዲግሪዋንም እንደዚሁ ያው ታሪክ ላይ ነው የቢጣ ዙሪያ አካባቢ ላይ በጣም ምርጥ ፔፐር ነው የጻፈችው በኋላ ላይ እንመጣለን ጅማን የጨረሰችው ሁለተኛ ዲግሪዋን ያው ልጅ ከመንታው በተጨማሪ ሶስተኛ አንድ ጨምረናል እና በጣም ትከታተላለች እኔ በሌለውበት ልጆች በጣም ነው ሲሪየስ ነው የምትከታተለው የነም እንትን ሳይል ኢቭን እኔ ነው ተደግፋለች ያው አንድ አካባቢም ስለሆነ በራሱ በፊልዱ ምን እንደጋገፋለን እና ከፍተኛ አስተዋጽኦ የሷ ተነግሮ የሚያልቅ አይደለም እና ልጆቹን ትከታተላለች ልጆቹ ወይ መጀመሪያዎቹ መንታዎቹ አካዳሚካሊ አሁን 10ኛ ክፍል ደርሰዋል ስትሮንግ ናቸው ደረጃ ተማሪዎች ናቸው ይሄ የሷ ኮንትሪቢዩሽን ነው እኔ ያው ሌሎች ሎጂስቲክ ነገሮች ላይ ነው በብዛት ያለውበት ክትትሉ ላይ የሷ እንትን አለ እና በዛ ያው የፒኤችዲውም እኔ በሌለውበት ያ ሁሉ ተሸክማ ሌሎች ብዙ በርደን ነገሮች አሉ ማይዘረዘሩ አይዞ በቃ ሌሎች ቢሆኑ አንዳንዴ አሁን እኔ ሁሉ ቤተሰብ ልጅ ይዤ እንዲሆኜ እንዴት ነው የምትለው አይሆን ሌላ አማራጭ ይፈለግ የሚል ሁሉ የሚሉ ነገሮች ሰዎች ሴቶች ሁሉ ይገጥማሉ
እሷ ግን ኖ በቃ ችግር የለውም የተወሰነ ጊዜ ነው የሚቸገረው በቃ እችላለሁ በመል ኮንፈርም አድርጋ ነው ያ ሁሉ ጫና ጥዬ አንተ አይደለም እዚህ አዲስ አበባ ሄደክ እስከምትመለስ ልጆች ብዙ ነገር ባለበት በሽታው አለ ምን አለ እና ያ ሁሉ እንትን ብላ ምንም ሳልቸገር ትምህርቴን ጨርሼ የተመለስኩበት አለና በአጠቃላይ ወደ እስከ የመጀመሪያውን ዲግሪ እስከሚጨርስ የኔ ጥረት ቅድም ያልኩ ጠዋት ተነስቶ መንደፋደፉ የግብርናው ላይ መሳተፉ ሌሎች የኢኮኖሚ የራስን ኢኮኖሚ ለመደገፍ ትምህርቱ ደፍተሩን ለመደገፍ እኔ ማድረገው ጥረት እንዳለ ሆኖ ያው የአባቴ ጥረቶች በጣም ብዙ እንደሆኑ እስከ ዲግሪ ድረስ ነገር ያለው ከዛ በኋላ ደግሞ የኔም ኮሚትመንት ያው በዛው ልክ እንትኑ እንዳለው ነው የባለቤቴ ድርሻ እጅግ በጣም ከፍተኛ ነበር ሊነገር ማይችል ብዙም ተዘርዝሮ ማያልቅ ብዙ ነገር የሷ እንትን አለ እዚህ ላይ ለመድረስ የሚል ነገር አለኝና በዚህ አጋጣሚ ቀደም ሲል እንደነገርከኝ ማዘር በጣም በልጅነት ነው ያረፉት ነፍሳቸውን ይማርልን እንደው እንግዲህ በዚህ አጋጣሚ በመላው የከፋ ቴሌቪዥን ተመልካች ባለበት ፋዘርንም ባለቤትንም እንደው ብናመሰግን ደስ ይለኛል እስኪ አመስግናቸው በጣም እንግዲህ አባቴ ውዱ አባቴ ያው ለዚህ ለዛሬ ማንነት ያው ትልቁ አስተዋጽኦ ትልቁ እርሾ የሱ ነው ብዬዋለሁ ለዚህ አሁንንም እጅግ በጣም ነው ማመሰግኔ ቀሪ ዘመኔ ይባረክ እድሜ ይራዘም ብዬ ነው ማመስገን የሚፈልገው ባለቤቴንም በጣም መወድሽ ለዚህ ሁሉ ጉዞ ለዚህ ሁሉ ለዛሬ ማንነት ትልቁ የአንበሳ ድርሻ ያው የሷ የውዱ ባለቤት መምርት ፀሐይ ክብረት የሷና የልጆችም ጭምር ነው እሱ የተደ ምናምን ሳይሉ ያው የነሱ ምንት ነውና እውነት ለመናገር ያንቺን ውለታ በርግጥ ነግሮ መጨረስ አይቻልም ከባድ ነው በርግጥ በቅርበት ያሉ ሰዎች ያቃሉ ስለዚህ ላንቺም ረጅም እድሜ ይስጥሽ ለሁላችንም ረጅም እድሜ ሰጥቶን እንደዚሁ የልጆቻችንን ያንቺ ድካም እንትን የልጆቻችንን ፍሬ አይተን እንደዚሁ የባሰ የሚደሰትንበት ጊዜ ለማየት ያብቃን እግዚአብሔር እድሜሽን ያራዝምሽ በጎ ነገር እንዲገጥምሽ እመኝልሻለሁ ነው የሚልሽ ባለቤቴን ማለት ነው እጅግ አድርገን እናመሰግናለን እኛም በዚህ ዝግጅት ስም እንደዚህ ዋጋ ከፍላችሁ ቤተሰብ መታደርጉ ካሰበበት እንዲደርስ ትልቅ አስተዋጽኦ ለምታበረክቱ በመላው ሀገራችን የምትገኙንን ዝግጅት የምትመለከቱ ደጋፊዎች የቤተሰብ አባላት ሁላችሁም ትመሰገናላችሁ የዶክተር ዘገየ አባትም አሳዳጊዎችም እንዲሁም ደግሞ ባለቤቱና ልጆቹም ዶክተር ሆኖ ዛሬ እዚህ እንዲደርስ ላደረጋችሁት አስተዋጽኦ እኛም በዝግጅት ክፍላችን ስም እጅግ አድርገን እናመሰግናለን ይህ ደግሞ ለሌሎችም የቤተሰብ አባላት በሌላም ቤት ላሉትም ትልቅ ማስተማሪያ ይሆናል ብለን ተስፋ እናደርጋለን ዶክተር እንግዲህ ዛሬ በጣም ደስ ያለኝ የምወያየው አንድም የታሪክ ምሁር ጋር ነው ምናልባት እንደው በኋላ ላይ ወደ ቤተሰብም እንመለሳለን ብዬ ተስፋ አደርጋለሁ እንደው ወደ ትምህርትን እንምጣና ምናልባት ሶስተኛ ዲግሪውን በታሪክ ሆኖ በምንድነው ስፔሻላይዝ ያደረከው ጥናት ምን ላይ ፎከስ ያደረገ ነው በተለይ ደግሞ ምናልባት ከአካባቢያችን ጋር ተያይዟል በኋላ ላይ አነሳለሁ ምን ላይ ፎከስ ያደረገ ነው መልካም አመሰግናለሁ እንግዲህ ቅድም እንደነገርኩ የኔ ባክግራውንድ ያው በብዛት በታሪክና በባህል ጥናት ዙሪያ ነው የሚያጠነጥነው ብያለሁ ከዲግሪ ጀምሮ ያው ታሪክ ባህል ስናነሳ ያው ሰፊ ነገር ነው የራሱ የሆነ ሰብ ቶፒኮች ወይም ሰብ ኮንተንቶች አሉና የኔ ሶስተኛ ዲግሪ አካባቢ ላይ ስንመጣ እንግዲህ የኔ ጥናት የሚያጠነጥነው በአጠቃላይ የከፋ ባህልና ታሪክ ላይ ሆኖ እንግዲህ የኛ ይሄ አካባቢ ረጅም ታሪክ ያለው ረጅም ባህል ያለው ብዙ ያልተነገረለት በጣም በርካታ በጣም ኢንተረስቲንግ በጣም የተወሳሰቡ ብዙ ነገሮች ያሉበት አካባቢ ነው ቢኮዝ ለረጅም ዘመናት ከ500 እና ከ600 አመታት በላይ የራሱን መንግስት አጠቃላይ መዋቅር ዘርግቶ እንደ ሀገር በምስራቅ አፍሪካ ላይ ተደራጅቶ የቆየ እንደ ሀገር የተደራጀ አንድ ስቴትስ እንደነበረ ከዛ በኋላም ማዕከላዊ ኢትዮጵያ ላይ ወይ ማዕከላዊ ኢትዮጵያ በሴንትራል ስቴት ስትራክቸር መተዳደር ከጀመረበት ከተቀላቀለም በኋላም ቢሆን የራሱን የተለያየ ሆነ የመንግስት መዋቅር የተለያየ መንግስታዊ መዋቅር ስም በመያዝ ረጅም ታሪክ ያለው አካባቢ ስለሆነ ያን ሁሉ አንድ ላይ ሰብስቦ ማጥናት አስቸጋሪ ነው ወይ ተማታይዝ ተደርጎ ነው
ወይም ክሮኖሎጂካል ጊዜ ገድቤ ነው እንደዛ አይነት የታሪክ ባህል አጠናን እንትኖች አሉ ያም መነሻ አድርጌ ሁለተኛ ዲግሪ ላይ ኖርማሊ ሞር የባህል ታሪክ ላይ ነው እንትን የነበርኩት ምክንያቱም ባህልና ታሪክ ጥናት ላይ ስለ ጆይን ስላደረኩ አዲስ አበባ ዩኒቨርሲቲ እዛ ላይ ባህል ይሆንና በተለይ ሁለተኛ ዲግሪው ላይ ይሄ የስነ ምህዳር ታሪክ የስነ ምህዳር ዕውቀት ይሄ ኢኮሎጂካል ኖሌጅ ከፋ ውስጥ የተለያየ የሆነ የስነ ምህዳር ወይም ኢኮሎጂካል ኖሌጅ ሲስተም አለ ያ ኖሌጅ ሲስተም ደግሞ በራሱ ከፋ በራሱ ስራው መንግስት ሆኖ በነበረበት ሰዓት በራሱ ይሄ የስነ ምህዳር ዕውቀት አጠቃላይ ፖለቲካውንም ለመምራት የራሱን ዳር ድንበርም ሆነ አጠቃላይ ፖለቲካውንም ያለውንም ሀብት በአጠቃላይ አድሚኒስተር ከማድረግ አኳያ ያ የስነ ምህዳር ዕውቀት ከፍተኛ አስተዋጽኦ ነበረው ሳጠና ማለት ነው ስለዚህ እሷን ለብቻ ማጥናት ተፈለኩ ማለት ነው ኢኮሎጂካል ኖሌጅ ስንል እዛ ውስጥ ብዙ ነው ያለው የመሬት አስተዳደሩ አለ የመሬት ስሪት አስተዳደር አለ የደን አስተዳደር የደን አጠባበቅ ስርዓት አለ ብዙ ነገሮች አሉ የደን አጠቃቀም ስርዓቱ ራሱ ከማንነትን ከመጠበቅ አንፃር የፖለቲካ እንትኑን ሶቨርኒቲውን ከመጠበቅ አቃሪም ኮኔክትድ ነው የተገናኘ ስለሆነ እሷን ነገር ማየት ፈለኩና እሱን ኢኮሎጂ ኖሌጅ የኢኮሎጂውን በተለይ ከፎረስት ጋር ምክንያቱም ደን ከፋ ውስጥ ዝም ብሎ በደን ብቻ የሚታይ አይደለም ብዙ ትርጉም ነው ያለው ደን ጋር የተያዘ ብዙ ዕውቀት አለ ሃይማኖታዊ ዕውቀት አለ ፖለቲካ ዕውቀት አለ ባህላዊ ዕውቀት አለ ብዙ ነገሮች አሉ ከደን ጋር የተያዙ ስለዚህ እሷን ማየት ፈለኩ ማለት ነው ማስተርስ ላይ እሷን ከደን በተለይ አገር በቀል የሆኑ ይሄ ዘመናዊ እንትኑ ከመምጣቱ በፊት እንዴት ነበር ምንድነው ይሄ አካባቢ ከሌላ አካባቢ በተለየ መልኩ እንደዚህ አይነት እንደ አማዞን አይነት ነገር እንዲኖር ያደረገው የመንግስት ስርዓት ነው የሰው ከጊዜ ወደ ጊዜ ያሳደገ ያመጣው ሶሻል ካልቸር ነው ሪኮንስትራክትድ የሆነ ካልቸራል ዕውቀት ነው ወይስ ምንድነው የሚለው ነገር እሱ እንዴት ነው ከፖለቲካ አስተዳደር ጋር አጠቃላይ በወቅቱ በነበረው ከደን አስተዳደር ከግብርናው ከምኑ ጋር የነበረው ኮኔክሽን ማየት ፈልገ በዛ ልክ ነው ማስተርሱ የሄደው አሁን ጥሩ ነው እንትን ያለኩትና አሁን ሪቹዋሉን ከእንትን ጋር በማገናኘት ምናልባት አንድ እንትን አንብቤ ከሆነ ጎግል ላይ ከዴጆ ስርዓት ጋር አንድ የሆነች ሰርቬይ ነገር ነው የተጠና ጥናት አለ ትንሽ ደግሞ ለብቻ እንደገና ለሶስት አንድ አውስትራሊያዊት አንድ ፕሮፌሰር ጋር እንደዚሁ ለብቻ ከባዮስፌር ጋር አገናኝተን ያሳተምና ትንሽ አለች ለሶስት ከበፍቃዱ መለሰና አንድ እንትና ጋር እሷም አለች ኮኔክተር ናቸው እሷ የማስተርሱ ተቀነጫጨበ እንትን ነች ከዛ በኋላ ወደ ፒኤችዲ ጆይን ሳደርግ ያው ከዚህ ትንሽ ሰፋ ማድረግ ነበረብኝ ቅድም እንዳልኩ ያው አንደኛ ታሪክ የሚባል ነገር ትንሽ አስቸጋሪ ነው ታሪክ ማለት የሆነ ውቅያኖስ ነው የሆነ ውቅያኖስን በእንትን እንደመዛቅ ነውና ያንን ስታጠና የሆነ እንትን ነው የምታወጣውና ዝም ብለህ እንትን አትልም መውጣትም ስለማይቻል ሶ እኔ አሁን የከፋን ታሪክ የፒኤችዲው መስፋት እንዳለበት አምናለሁ ብዙ ኮምፖነንት አለ ስለዚህ አንደኛ ያሰብኩት አንደኛ ክሮኖሎጂ መጠበቅ ነበረበት ከፋ ውስጥ ያለው ታሪክ በሁለት እንትን ነው የሚታየው አንደኛ ራሱን በራሱ የራሱን ማህበራዊ ኢኮኖሚያዊና ፖለቲካዊ ስርዓት ዘርግቶ ራሱን ሲያስተዳድር የነበረበት ታሪክና ወደ ማዕከላዊ ሀገር ተቀላቅሎ በከፋ ጠቅላይ ግዛት ከፋ ክፍለ ሀገር ከፋ አካባቢ አስተዳደር ምናምን እየተባለ ራሱን በማዕከላዊ መንግስት ራሱን ሪፕሬዘንት ያደረገበት ታሪክ የራሱ የሆነ ካቴጎሪ ነው ስለዚህ ሁለት ካቴጎሪ አድርጌ ነበር መጀመሪያ የተነሳሁት ማለት ሶ ፒኤችዲው የቱ ጋር ነው መጀመሪያ ያለብን ብዬ ራሴ ጋር እንትን ሳደርግ ሰውንም ሳማከር የመጀመሪያው ፓርት በደንብ ኤግዞስት ቢደረግ ጥሩ ነው ያኛው የመጀመሪያው ፓርት አሁን በብዛት በጀርመን እና በተለያዩ በራሺያ በተወሰኑ ሰዎች ኤክስፕሎር ተደርገዋል አንትሮፖሎጂካሊ እና በተወሰኑ በአሳሾች በትራቨለሮች ተሞክሯል ግን ሳይንቲፊካሊ በኔቲቭ ፐርስፔክቲቭ ተጨምሮበት ብዙም ስለሌለ እንደዛ ብታደርግና ያኛው ደግሞ ለብቻ ከ1930ዎቹ ወይ 20ዎቹ ጀምሮ እስከ እንትን ያለው ለብቻ የሚል ነገር ከአድቫይዘር ጋርም ስናደርጋ ያኛውን ፖስት ዶክ ታደርጋለህ ይሄን ከጨረስክ በኋላ ፖስት ዶክ ጀርመን ብዙ ሩም ስላለ ያኛውን ለብቻ ኢትዮጵያ ውስጥ ያለውንም ሰብስበ እሱን ለብቻ እንደዛ ቢሆን ሁለት መጽሐፍ መሆን ይችላል ጥሩ መጽሐፍ የሚል ነገር ተነጋገር ማለት ነው ፔፐሩ እንትኑ ኮርሱን ከጨረስክ በኋላ ወደ ፔፐር ከመሄድ በፊት እንደዛ አወራውና ወዴታ እንትን አደረኩት ስለዚህ ወደ ግስ በነበረበት እንትን ላይ የተኛውን ቲም በሚለው ከዛ በኋላ ኮምፕሬሄንሲቭ እንዲሆን ፈለኩት ምክንያቱም ታሪክ አንዳንዴ በተለይ እነዚህ በደንብ እያንዳንዱ ነገር በሊትሬቸር
በቋንቋ የራሳቸው ቋንቋ ኖሮ ማለት ይሄ ጽሁፍ ቋንቋ ኖሮ ከሄዱት አካባቢዎች ጋር እና የጽሁፍ ቋንቋ ሳይኖር ኦራሊ የነበሩ እንትኖች ሲጠና እኩል አይደለም። ያኛውን ለብቻ እያንዳንዷን እንትን አድርገ ራሱ የሆነ ጽሁፍም በምንም ስላለ ማለት ነው። ይሄኛው ግን አንዱ ካንዱ ጋር ካልተደጋገፈ የሆነ ሚኒንግፉል የሆነ ፒክቸር የሚያሳይ እንትን ማምጣት አይቻልም። በተለይ ይሄ ወደ ኋላ ስትሄድ ብዙ በጽሁፍ የተቀመጡ ነገር የሌላቸው ይሄ ስክሪፕት የሌላቸው እንትኖች ስለዚህ አሁን አንተ የኛ ታሪክ የሚጠናው ኋላ ወደ ጽሁፍ ከመግባት በፊት ሶርስ ማየት አለብህ። ሶርሱ በቃ ይሄ መልቲፕል ሶርስ መሆን እንዳለበት ራስን አሳመንኩ ማለት ነው። በቃ ዳይቨርሲፋይድ የሆነ ሶርስ ካልተጠቀምክ በስተቀር የሆነ ጥሩ ሙሉ የሆነ ታሪክ የዚህ አካባቢ ሳይሆን በተለይ ይሄ ደቡብ የሚባለው ደቡብ ማለት ጂኦግራፊካሊ ብቻ ሳይሆን አንዳንዴ ይሄ ኢቭን ሂስቶሪካሊ ሲታይ ሳውዝ ሞር ኦፍ ኦራል ሴንተርድ ናቸው ነው የሚሉት ትላልቅ እንትኖቹ። ኖርዙ ደግሞ ሞር ሊትሬቸር እና ስክሪፕት ሴንተርድ ናቸው። ቢኮዝ ከክርስትና ሃይማኖት ጋርም ተያይዞ ከአማርኛ ቋንቋ ጋርም እድገት ጋርም ተያይዞ እነዚህ ሁለቱ ነገሮች ወደ ላይ ስላሉ አብዛኞቹ ነገሮች ከጥንት ጀምሮ እስከ እንትኖች በቂ እንትን አላቸው። ወደኛ ስንመጣ ደግሞ ከቅርብ ጊዜ ወዲህ ነው ሊትሬቸሩ ያለው። ወደ ኋላ ስትሄድ በብዛት በተለያየ መንገድ ነው ያለው ማለት እሱ አይከለክልም። ብዙ ሶርስ አለ። ስለዚህ መልቲፕል ሶርስ መጠቀም አለብኝ። ስለዚህ ምን አሰብኩኝ ቢያንስ ሶሻል ይሄ የማህበራዊ መስተጋብሩ አለ፣ የፖለቲካል ካልቸሩ አለ፣ ከዛ ቅድም ያመጣውን ማስተር ሳይል የነካካውት ኢኮሎጂካል እውቀት አለ። ሶስቱ ነገሮች መንካት ፈለኩ። ምክንያቱም ይሄ ከፋ ስርወ መንግስት የሚባለው ስርወ መንግስት ሳጠና ሰውንም ስጠይቅ የተዋቀረው በራሱ እነዚህ ሶስቱ ነገሮች በመጠቀም ነው። የከፋን ማህበራዊ መስተጋብር አይተ ከሆነ ማህበራዊ መስተጋብሩ ክላን ቤዝድ ነው ቀድሞ የነበረው። እነዛ ክላን ቤዝድ የሆነ ሶሻል ስትራክቸር ወይም ስትራታው ፖለቲካ መዋቅር ውስጥ አለበት። ቅድም ያነሳ ነው ኢኮሎጂካል ኖሌጅ ውስጥ አለ። አሁን ሪቹዋል ተብሎ ደኑ ላይ የመሬት ስሪቱ በዚህ በቃልቻውም በለው በተለያየ በጎሳም በለው በክላን ነው እንትኑ እየተመራ የነበረው። ሶ የሀገሪቱ በወቅቱ የከፋ ስርወ መንግስት ማህበራዊና ኢኮኖሚያዊ ፖለቲካዊ ውቅሩ ሴንተር የሚያደርገው እነዚህ ሶስቱ ኮምፖኔንቶች ላይ ነው የሚል ድምዳሜ ላይ ደረስኩ ማለት ነው። ሶ ከዛ በኋላ ኢኮሎጂካል ፖለቲካልና ሶሻል ስትራክቸሩ ሂስቶሪካሊ ሪኮንስትራክት ማድረግ ነው ሴንተር የነበረው። ስለዚህ የኔ ርዕስ የነበረው ምንድን ነው በእንግሊዝኛው እንደውም መጀመሪያ የነበረው from African kingdom to the Ethiopian province ecological political and ካልቸራል ሂስትሪ ተብሎ ከ16ኛው እስከ 19ኛው ክፍለ ዘመን ነው የሚለው የመጀመሪያው ነው። ኋላ ግን ሞዲፋይ አድርገን from kingdom to province colon ecology politics and society ከዛ ኤትኖ ሂስቶሪካል ስተዲ ነው የሚለው የኔ ፒኤችዲ ፔፐር ማለት ነው። ስለዚህ ሶስት ኮምፖኔንቶች ናቸው አናሊሲስ የተሰሩት ፔፐሬ ውስጥ። በጣም ሰፊ ነው። ወደ ፔፐሩ ባይዘው ያው ይታተማል ምንም ጥያቄ የለውም። እንደኛ ሀገር ብዙም የሚያስጨንቅ ነገር ስለሌለ አሁን ኤዲቶሪያል ፕሮሰስ ትንሽ ጊዜ ስለሚወስድ ነው በኔቲቭ እንትን ነው እዛ ሀገር ለማሳተም ዝም ብሎ እንደኛ በእንግሊዝኛ ምናምን መምር ሳይሆን እዛው በለንደን ፍቃድ ባላቸው እንግሊዝ ላይ ባሉ ሰዎች ኤዲት ስለሚደረግ ከነ አፔንዲክሱ አራውንድ 330 ምናምን ፔጅ ነው የኔ ፒኤችዲ ፔፐር። ሶስቱ ነገሮች ላይ ያጠናል። ጊዜው ደግሞ ከ16ኛው እስከ 1900 ነው። ይሄ የተባለበት የራሱ ምክንያት አለው። መጀመሪያዎቹን ቅድም እንዳልከው ክሮኖሎጂካል እንትኑን ለመጠበቅና አዲሱ በተለይ ከ19 ወደዚህ ያለውን እሱን አላካተተም። ወደዚህ ያለውን አላካተተም። እሱ የሌላ ሁለተኛ ፓርት ነው። ቀደም ሲልም አንተም ገልጸሃል። ሁለተኛ ፓርት ነው። ኤግዛክትሊ በፖስት ዶክ እሱን እንትን አድርጌ ሌላ እንደ ሁለተኛ መጽሐፍ ይሆናል። ምክንያቱም ሌላ እንትን ስለሆነ ማለት ነው። ስለዚህ ይሄኛው 16ኛ ክፍለ ዘመን ያው ሰፊ ነው። 4 ክፍለ ዘመን ማለት ነው። 16ኛ እስከ 19ኛ ማለት ኦልሞስት 4 ሴንቸሪ ማለት ነው እና ሰፊ ነው። ግን ያው ዞሮ ቅድም ያልኩት ነገር አለ። እነዚህ በተለይ ኦራል የሆኑ ነገሮች በሰፊው አንዳንዴ ከመንደርደሪያው የሆነ ነገር ካልጀመርክ የሆነ ኢቨንቶችን ካልያዝክ አስቸጋሪ ነው። 16ኛ ክፍለ ዘመን ማለት የተመረጠው ያው የራሱ ምክንያት አለው። ምናልባት ሰፊ ስለሆነ ያው ከጊዜያችን አንፃር
ኖርማሊ 16ኛ ክፍለ ዘመን አልኩ እንጂ ወደ ኋላ ይሄዳል እስከ 13 14 አካባቢ ነው እንትኑ የኔ እንትን የሚጀምረው ወደ ኋላ ምክንያቱም 3 አሉ የመንጃ የማቶ አለ የምንጆ አለ በብዛት የኔ እንትን ላንድ ማርኩ የምንጆ ስርወ መንግስት ነው ላንድ ማርኩ ታይትሉ ላይ ላንድ 16ኛ ማለት ምንጆ ክፍለ ዘመን ማለት 14 ነው ዶሮ ግን በደንብ ስትሮንግ የሆነው 16 ላይ ነው በደንብ እንትን ያለው 14ኛው 13 ዘጠናው ባሉ ሊትሬቸር ያው የምንጆ ስርወ መንግስት የተጀመረበት ነው ከዛ በፊት ሁለት ስርወ መንግስት አለ እነዛ ኦልሞስት ከ5ኛ ምናምን ክፍለ ዘመን የሚጀምረው የመንጃው ለምሳሌ ያለው ኦራል ሊትሬቸሩን ኤግዞስት ታደርግ ማለት ነውና እነዛ ያው ራፍሊ ታይተዋል ግን በጣም ዲቴይሉ የሚጀምረው ከ14 ላይ ጀምርና እስከ 1897 እስከ የከፋው ስርወ መንግስት ወደ ሴንትራል ገቨርንመንት ኢንኮርፖሬት ወይም ኢንተግሬት እስከመደረጉ ድረስና ኢሚዲየት የሆኑ ኢምፓክቶች ምን ነበሩ እስከዛ ድረስ ያትታሪ ነው ፔፐር ልክ ከኢንተግሬሽን በኋላ what was the socio economic and political immediate ኢምፓክቶቹ ምን ነበሩ የፖለቲካል ለውጦች ነበሩ የሶሻል ራሱ መስተጋብር የተወሰኑ እንትኖች ነበሩ የኢኮኖሚክ ፖሊሲ ለውጦች ነበሩ እና እነዚህ ነገሮች እንካክቻለሁ እና አጠቃላይ እስከ 1920ዎቹ ድረስ ምናምን ይሄዳል እና ያ ነው ስለዚህ ሪሱ በአጠቃላይ የከፋ ስርወ መንግስት እንዴት ነው ማህበራዊ ውቅሩን የስነ ምህዳር ዕውቀቱንና የፖለቲካል ካልቸሩን በምን አግባብ ተጠቅሞ ነው በምስራቅ አፍሪካ ላይ ግዙፍ የሆነ ትልቅ ስም ያለው ስርወ መንግስት ወይም ኪንግደም የሚለውን እንዴት ነው የመሰረተው በምን አግባብ ተጠቅሞ ነው ምንድነው እዛ ውስጥ ያለው ዕውቀት የፖለቲካል ዕውቀቱ ምንድነው የስነ ምህዳር ዕውቀቱ ምን ነበረ የማህበራዊ ውቅር ወይም ማህበራዊ መስተጋብሩን እንዴት ነው ከስነ ምህዳር ከኢኮሎጂካል ኖሌጅ ከፖለቲካል ካልቸር እንዴት አገናኝቶ ነው ኪንግደም ኦፍ ካፋን የመሰረቱት የሚል ሰንተር ነበር የጥናቱ ሰንተር እና ሶስቱን የመተንተን ስራ ነበር የሰራሁት በጣም ሰፊ ነው እንደው አሁን ብናወራም ያልቅ አይደለም በሌላ ጊዜ ሰፊ ነው ምናልባት ርዕስ በርዕስም እያነሳምናየው ይሆናል ዶክተር እንግዲህ አንተ የታሪክ መምህር ነህ ተመራማሪ ነህ በዚህ ዘርፍ እንግዲህ ከመጀመሪያ ዲግሪ ጀምሮ በጣም ሰፊ ልምዶችን አካብተሃል እንደው እኔ እንዳልኩት ያው በዚህ በሚዲያ ላይ እንደሚሰራም እንደ አካባቢም ተወላጅ እንደው ለመጠየቅ ያክል እንግዲህ ቀደም ሲል አንተ በምርምርም ያገኛቸው ግኝቶች በርከት ያሉ እንዳሉ አውቃለሁ ከፋ እንዳጠቃላይ ለሀገሪቱ አሁን ላለችበት የታሪካዊ መሰረት አበርክቷ ምንድነው ማለት እንችላለን በዚህ ሂደት ውስጥ አዎ መልካም እንግዲህ ጥሩ ጥያቄ ነው እኔ የኔ ፔፐር ላይ ምናልባት በኋላ ሌላ ጊዜ እንደው አንድ ባንድ እንትኑ ማየት እንችላለን ፔፐሩ የራሱ እዛ ውስጥ አሁን ለምሳሌ በቅድሙ ቶፒክ የጥናቱ ጠቀሜታው ሲግኒፊካንስ የሚል ራሱን የቻለ እንትን አለና እዛው የተተነተኑ ብዙ ነገሮች አሉ አንዱ አሁን አንተ ያነሳው ጥያቄ ነው ምንድነው ከፋ እንደ አንድ ማህበረሰብ ወይም እንደ አንድ ፖለቲካ ማህበረሰብ የምንበለው በወቅቱ በነበረው እንደ አንድ ስቴትም ከዛ ወደ አንድ አገሪቱ አሁን ኢትዮጵያ ምንላት ስቴት ስትራክቸር ከተመሰረተ በኋላም እዛ ውስጥ ሲቀላቀል ምንድነው ያደረገው ኮንትሪቢዩሽን እንደ ታሪክ ሊሆን ይችላል አጠቃላይ የአገሪቱ ሀገረ መንግስት ግንባታ ላይም ቢሆን ምንድነው ያደረገው የሚል ነገር ጥሩ ጥያቄ ነው እንግዲህ ምንድነው አሁን ከፋ ውስጥ ያለውን ታሪክ አጠቃላይ ዕውቀት ያለውንም ጂኦግራፊ ውስጥ ያለውን ነገር ስታይ አሁን ኢትዮጵያን ለምንላት አጠቃላይ ይሄ በጣም ሪች የሆነች ታሪክ ያላት ሀገር ረጅም እድሜ ያላት በጣም ብዝሃ የሆነ ዕውቀት ታሪክ ባህል ያላት ሀገር ነች ኮምፕሌክስ የሆነ ታሪክ ያላት በጣም ረጅም የሆነ ታሪክ ያላት ለሚለው አሁን አንዱ ለምሳሌ እዚህ ከፋ ውስጥ ያለው ነገርም አንዱ መገለጫ ነው ምክንያቱም አሁን ምንድነው ኢትዮጵያ ትልቅ ሀገር ነው ብዙ ባህል ብዙ ታሪክ ብዙ የተለያየ ዕውቀት ያለው ማህበረሰብ ያዘ ነው ይሄ ኖርማሊ ዓለም ውስጥም ዩኒክ ያደርጋታል ሀገርን ዩኒክ ያደርጋታል በብዙ መልኩ ማለት ነው በቱሪዝምም በብዙ ነገር ብትወስድ ብዙ እንትን ያደርጋታል ስለዚህ ምንድነው እንትን ያደርገችው ብለን አንድ ባንድ እንኳን የተወሰነ ብናነሳ ለምሳሌ በኢትዮጵያ ሀገራችን 19ኛው ክፍለ ዘመን ላይ ትልቅ አንድ ኢቨንት አለ ያው ምንድነው ሎንግ ዲስታንስ ትሬድ ሩት የሚባል ነገር አለ
ለምሳሌ ናሽናል ሚሁን ኢንተርናሽናል የሆነ የንግዱን እንቅስቃሴ እንኳን ብንወስድ የንግዱ ተርኒንግ ፖይንት እዚህ አካባቢ ነበረ። ደቡብ ምዕራብ የሚባል ጂኦግራፊካሊ ከፋ ቦንጋ ላይ በርካታ የሆኑ አይተሞች መነሻቸው ከዚህ ነበር። መነሻቸው ለሀገረ ግንባታ ለኢኮኖሚ መጠናከር ቡናም በለው የተለያየ ወርቅ በለው የተለያየ ስፓይስስ በለው ኢቭን አሁን ኳላ የቀረም ቢሆን መጀመሪያ አካባቢ ላይ የባህሪያም ንግድ በለው በርካታ ነገሮች ትልቁ ሰንተር እዚህና ጅማ ናቸው። ከዛ በኋላ ነው ወደ ሰሜን ሂዶ ለሁለት ተካፍሎ ግማሹ ወደ ምስራቅ ግማሹ በመተማ በኩል ግማሹ በጅቡቲ አድርጎ ወደ እስከ ፋር ኢስት በዚህ ወደ አውሮፓ አልፎ እስከ ላቲን አሜሪካ እስከ አሜሪካ ድረስ የሚሄዱ በርካታ ነገሮች እስከ ህንድ ድረስ እዚህ ነው ያሉትና ኢቭን እኛ ወደ ሰንትራል ኢትዮጵያ ከተቀላቀልን በኋላም ቢሆን ወይም ኢትዮጵያ ይሄ አካባቢ ከተቀላቀለ በኋላም ቢሆን ከፍተኛ የኢኮኖሚ ፓወር ሃውስ እዚህ አካባቢ ነው የነበረው። ሀገሪቱ በኢኮኖሚም በተለያየ እንትን እንድታገገም ለምሳሌ በሰሜኒቱ ክፍል በተለያየ ወቅት በተለያየ ተፈጥሯዊ የሆኑ አደጋዎች ነበሩ። ረሃብ አለ፣ ብዙ ነገሮች ሲኖሩ ኢኮኖሚውን ለምሳሌ መንግስት በተለያየ መንገድ የሚደግመው ለምሳሌ እዚህ አካባቢ ያለውን የተለያዩ ነገሮች በመጠቀም ነው። ስለዚህ ይሄ አካባቢ ለሀገሪቱ ኢኮኖሚ እንዲንቀሳቀስ በተለያየ ምክንያት ለሚፈጠሩ እንትኖች መልሶ እንዲያገግም ከፍተኛ ኮንትሪቢዩት አድርጓል። ሂስቶሪካሊ ማለት ነው። ኢቭን ከምኒልክ ጀምሮ ከዛ በፊትም ቢሆን በተለያየ እንትን አሁን ያኔ ያው የራሳቸው የሆነ ፖለቲካ መዋቅር ይኖራቸው እንጂ ራሳቸውን ያስተዳድሩ እንጂ ኢኮኖሚክ ኢንቴግሬሽኑ፣ ካልቸራል ኢንቴግሬሽኑ፣ ሪሊጂየስ ኢንቴግሬሽኑ እንደነበረ ነው። ከዛ በፊትም ማለት ነው ከፍተኛ ኮኔክሽን የነበረው ሶሻል ኢንተራክሽኑ፣ ኢንተርኤትኒክ ኢንተራክሽኑ፣ ኢኮኖሚክ ኢንተራክሽኑ አሁን አንዳንድ ሮንግ ሊንክ ይደረጋል። ላይክ ኪንግደም ነው በወቅቱ በቃ ምንም አይነት እንትን የለውም የሚል እንትን የሚሉ ሮንግ ፐርስፔክቲቭ አለ። ዛት ኢዝ ሮንግ አይደለም። እኛ እዚህ አንድ ጂኦግራፊካል ሆነን ቀርቶ እኮ አሜሪካ ጋርም ሌላ ፋሪስት ጋርም እኮ ዛሬ በራሱ የሚቆም የለም። ኢንተርዲፔንደንት ነው ኤቭሪ ሀገር የሚኖረው ሰው የሚኖረው በራሱ የሚቆም ሀገርም በራሱ የሚቆም ህዝብም የለም። ኢንተርዲፔንደንሲ የግድ ነው። አዎ። ስለዚህ ማዕከላዊ መንግስት ከመመስረቱ በፊትም ቢሆን አካባቢዎች በራሳቸው ገዢ በራሳቸው ስራው መንግስት ቢመሩም ኢኮኖሚክ ኮሚኒኬሽኑ፣ ፖለቲካል ኮሚኒኬሽኑ፣ ሌሎች ኢንተር ኢትኒክ ሪሊጂየስ ኢንተር ኮኔክሽኑ ነበር ስትሮንግ ነበረ። ለዛም ነው ለምሳሌ ከፋ በራሱ በሚተዳደር ወቅትም ከሰሜኑ ክፍል ጋር በለው ከምስራቁ ጋር የንግዱን ብታነሳ የሃይማኖቱን ብታነሳ ስትሮንግ የሆነ እንትን የነበረው ፖለቲካሊም ቢሆን ስትሮንግ እንትን ያለው ዶክመንቱንም ቼክ ስታደርግ በጣም ከፍተኛ የሆነ እንትን እንዳለ ያሳያልና ይሄ ኮሚኒኬሽን ይሄ ኢንተግሬሽን ይሄ ኢንተርኮኔክሽን ቀጥሎ ለኋለኛው ለአዲሲቷ ኢትዮጵያ ማለት ይሄ በሰንትራል ገቨርንመንት ለምትመራው መመራት ከተጀመረችን በኋላም እነዚህ ነገሮች ከፍተኛ አስተዋጽኦ ነው ያደረጉት። ታሪኩ ላይም ቢሆን ታሪኩ እንደዚህ ውበት ያለው ታሪክ የራሱ የሆነ ያው ተማቲክ እንትኑ በእኩል ተመዝኗል የሚለው ነገር ሌላ ጥያቄ ሆኖ ዳይቨርስ የሆነ በጣም ደስ የሚሉ ካልቸሮች ባህል ታሪክ ያሉ ናቸው ብሎ ሀገር ውስጥ ምሁርም ይሁን ሌላውም ቱሪስቱም ይሁን ባለሙያውም በተለያየ መድረክ ላይ ብነሳው የነዚህ ድምር ነው። ሶ የዚህ አካባቢም ኮንትሪቢዩሽን አለው። እዛ ሀገር እንደ ሀገር ኢትዮጵያ እንደ ኢትዮጵያ ውበት ያላት ነች። ቢኮዝ በጣም የሚገራርሙ ኮምፕሌክስ የሆኑ ታሪክ ያለበት ሀገር ነው። ኮምፕሌክስ የሆነ ባህል ያለበት ውብ የሆነ የተለያየ ላንድስኬፕ ቶፖግራፊ ያለበት ነው በሚል ነው። ሌላ ምንም አይደለም። የነዛ የሆነው ደግሞ ሳምዌር ላይ ያለው ብቻ ሳይሆን የሁሉ ድምር ታይቶ ስለሆነ እዛ ውስጥ ይሄ አካባቢም የዛ ድርሻ ስላለው የራሱ ድርሻ ስላለው በዚህ ልክ ኢኮኖሚካልም ካልቸራልም ፖለቲካልም ኮንትሪቢዩት አድርጓል። ፖለቲካልን ብንወስድ አሁን ለምሳሌ ኢቭን ሴንትራል ገቨርንመንት ከመመስረቱ በፊት በርካታ አካባቢዎች ራሳቸውን የሚያስተዳድሩ ራሳቸው ፖለቲካሊ ተቀራራቢ ነገሮች አሏቸው። ለምሳሌ ከፋ ውስጥ የነበረውን የምክርቸውን ስርዓት ብትወስድ በኢትዮጵያ እንደ ሜይንስትሪም ሂስትሪ እንደ ሜይንስትሪም እንትን ስንወስድ የካውንስል የሚባለው 1907 ነው የተመሰረተው።
ይሄ አስተዳደር የአስተዳደር ስቴት ካውንስል የሚለው ብዙም ፍራግመንትድ ነው አልነበረም። ከፋ ግን ከዛ በፊት ከ16 ከ14 ክፍለ ዘመን ጀምሮ እያንዳንዱ ዘርፍ የሚመራበት የራሱ የሆነ በአሁኑ አጠራር እንደ ሚኒስተር የምንለው የራሱ የሆነ ወራፍ ራሾች ካተሜ ራሾች የራሳቸው የሆነ ብዙ እንትኖች ነበሩ። ሰባቱ ካውንስሎች ክልል እንደምንለው ራሱን አደራጅቶ በየቦታው ኤግዛክትሊ ወራፎ ጉዶ ያለ ሰይሞለት እያንዳንዱ መዋቅር ያለው ነው። ያንን ኢቭን የተጠቀሙ እንዳሉ ለምሳሌ ከ17ኛ ክፍለ ዘመን በኋላ የተመሰረቱ ለምሳሌ the 5 ጊቤ ኦሮሞ ስቴትስ የሚባሉ አሉ። እነዚህ ያው ከ1750ዎች በኋላ የተመሰረቱ ናቸው። እነዚህ አሁን በተለያየ ነገር ሞዲፋይ ተደርጎ በዛ ልክ እንትኑን አድርጎ የተጠቀሙ አሉ። አንዳንድ መጽሐፍ ላይ ለምሳሌ ከከፋ ሪፈር የተደረገ ተብሎም ለምሳሌ አሁን የነ ነጋሶ ጊዳዳን መጽሐፍ ብታነብ የሳዮ ኦሮሞን ብታነብ የነ ዶክተር መሐመድ ሐሰንን ብታነብ ስለ ኦሮሞ ሂስትሪ ሸዋ ምናምን ላይ ጻፈውን ብታነብ እንዴት ዕውቀቶችን ከዛ የወሰዱ እንደተጠቀሙ ከከፋ የወሰዱ እንደተጠቀሙ ከዛም እንደዚህ አይነት መወራረሶች እንትኖች እንዳሉ ያሳያሉ። ለምሳሌ የዚህ ወለጋ አካባቢ የተጻፉ መጽሐፎች የነ ነጋሶና የነ ዶክተር መሐመድ ሐሰንን መጽሐፍ ብትወስድ ብታነበው በጣም የሚገርም አይነት ነገር ቅድም ያነሳነውን ምን ያክል ሰዎች ከጥንት ጀምሮ ኮኔክትድ የሆኑ ዕውቀት ሼር እንዴት እንደሚደራረጉ ከአንዱ አካባቢ ወደ አንዱ በቋንቋ ተቀይሮ በተለያየ ነገር ሞዲፋይ ተደርጎ እንደሚጠቀሙ ያሳያል። ሶ እዚህ አካባቢ ያለው ዕውቀት ዞሮ ኮንትሪቢዩት አድርጓል። የፖለቲካ ዕውቀት የምንበለው የኢኮኖሚ ዕውቀት የምንበለው የስነ ባህላዊ የምንበለው የስነ ምህዳር አካባቢን የመጠበቅ ዕውቀት ስነ ምህዳር ዕውቀት መውሰድ እንችላለን። ኢትዮጵያ ውስጥ አሁን ባለው እንግዲህ ለተስት ያለው እንትኑ ባይኖር እስከ ቅርብ ጊዜ 3% በታች ነው የደን ሽፋን ያለን እኛ እንደ ሀገር ማለት ነው። እዛ ውስጥ ኦልሞስት 95% ያለው እዚህ ሶስቱ ዞን ውስጥ ነው። ለምሳሌ ኢልባቦር አለ፣ ሸካ አለ፣ ደን ቤንች ከፋ ነው አብዛኛው ወደዚህ ነው ያዘው። ሶ እዚህ ውስጥ በተለያየ ብዙ አካባቢ ላይ ብዙ ተፈጥሮ ችግር እየተፈጠረ ያለ ራሱን ከዚህ ደን ጋር አቆራኝቶ ኑሮውን የኔ ሰርቫይቫል መሰረት ያደረገው ደን ነው ብሎ ታቡም መንካት እንደ ታቡም አድርጎ ኮንስትራክትድ የሆነ ኖሌጅ ስታብሊሽ አድርጎ ነው ያቆየው። ይሄ ትልቅ ኮንትሪቢዩሽን ነው ለሀገር እንደ ኢትዮጵያ ሊሰጠው ይገባል። ያ ዕውቀትም ቼክ ተደርጎ አሁን ኢንተርናሽናል የዓለም አቀፍ ማህበረሰብ ዕውቀቱንም ቼክ አድርጎ ያለውን ነገር ኮግናይዝ አድርጎ ለምሳሌ በባዮስፌር ዩኔስኮ ላይ እየተመዘገበ ነው። ይሄ ዝም ብሎ ለምን ተመዘገበው? እዛ ውስጥ ያለው ዕውቀት ታይቶ ደኑ ሽፋን ስላለ ብቻ አይደለም። ለምንድነው እዛ ውስጥ ያለው ምስጢሩ ምንድነው ተብሎ ካልቸራሊ ብዙ በርካታ ካልቸራል ዕውቀቶች ስላሉ ነው። ስለዚህ ይሄ ደግሞ በአሁን ሰዓት እንዴት ነው እንደ ሀገር ትልቅ ኩራት ነው ማለት ነው። ትልቅ ዕውቀት ነው። አሁን ለምሳሌ በተለይ አሁን ከለውጡ ወዲህ ግሪን ሌጋሲ ላይ ከፍተኛ ትኩረት ተሰጥቶ ነው የተሰራ ያለው አይደለ? በዓለም አቀፍ ደረጃም ብዙ ሪከርድ ተሰብሮ ብዙ በአውሮፓ እንትኖች ላይ ብዙ ኢትዮጵያ ትልቅ እንትን የተሰጣት። አሁን እኔ አንዳንዴ አሁን ይሄ በመንግስት ኢኒሼቲቭ ነው። አሁን ወደዚህ አካባቢ ሲመጣ ደግሞ ሰው በራሱ ኢንሄረንት የሆነ ዕውቀት አለው። በቃ ደን ምንድነው እንጨት ዛፍ ለኔ ምንድነው የሚለውን ነገር እዚህ አካባቢ ላይ ብትመጣ በደንብ ይተነትናል። የምትነግረው አይደለም። በቃ እሱ ከህይወቱ ጋር እንትን የተገናኘ ነው። ህይወቱ አጠቃላይ ከዋናና ኢኮኖሚካሊ ነው፣ ካልቸራል ነው፣ ሪሊጂየስም ጭምር ወርልድ ቪው ነው። አሁን የተለያየ ዛፎች አሉ። የተለያየ ማህበረሰብ የራሱ ወርልድ ቪው ያለው ይሄ ዛፍ ከዚህ አንፃር የሆነ ነገር ያለው ነው። ምናልባት አሁን ይሄ ከሃይማኖት አንፃር ሌላ ትርጉም ሊሰጥ ይችላል። እኔ አሁን እንትኑን ነው የምነግርህ። ላይክ አሁን ሰዎች ከደኑ አሁን ሰው ለምንድን ነው ሄዶ አሁን ሪቹዋል ሲያደርግ ሳምቲንግ የተለያየ ነገር ሲያደርግ ሰው አሁን አንዳንዴ በተለያየ እንትን በሞደርኒዝም እንበለው በተለያየ በሪሊጂየስ እንትንም ክሪቲሳይዝ ይደረጋል። ግን እዛ ውስጥ የሆነ ፊሎሶፊ አለ። ዝም ብሎ አይደለም ሰው በቃ የሆነ ዴቨሎፕ የተደረገ ፍልስፍና አለ። የሆዛ ደኑን ሲያከብር የሆነ እንትን ሲያደርግ ደኑን ሳይሆን አንዳንዴ ምናልባት በስተጀርባ የሆነ ስለሱ መቆየት ስለሱ አጠቃላይ እንደዛ ሆኖ ልጁ ተጠብቆ እዚህ መሬቱ እህሉ ጥሩ ሆኖ እንዲሆን ከእንትኑ በስተጀርባ የሆነ ሱፐር ፓወር አለ ብሎ ስለሚያም ያ ሱፐር ፓወር እግዚአብሔር ፈጣሪ ሊሆን ይችላል። አገላለጽ የቋንቋ ልዩነቶች ሊኖሩ ይችላሉ። ሶ ፍልስፍናዎች አሉ። ቅድም ስለሚዳር ዕውቀት ያልኩት የተለያየ ፍልስፍና አለ። ኖሌጅ አለ። በቃ አሁን መሬት በለው ደናማ ኮቦ ተብሎ አሁን እኛ ውስጥ ከፋ ውስጥ ብዙ እንትን አለ። ኮቦ ደጀ ጣኦ ኮቦ ብዙ ፕሪዘርቭድ የሆኑ ኤሪያዎች ካልቸራሊ ታቡም ተብሎ ሁሉ እንትን የተደረጉ አሉ።
ማንንም አይገባም ያ ከብዙ ነገር ጋር ከተገናኘ ነው ዝም ብሎ አንዳንድ ሰው አሁን ከሃይማኖት ብቻ ቢገናኛል የእምነት ቦታ ነው ላል ብቻ አይደለም በኔ እይታ እኔ ተወሰነ ኤክስፕሎር ለማድረግም ስለሞከርኩኝ it's not only የሆነ belief ብቻ አይደለም ብዙ ፍልስፍና አለ እዛ ውስጥ ፍልስፍናው ከኢኮኖሚ ጋር የተገናኘ ነው ፍልስፍናው በቃ አሁን ኖቺ ኩቦ በከፈኛ ኖቺ ኩቦ ገቶ ኖ ማጭላቶ ነው ይላል ማጭላቶ ምንድነው በቃ ኢቭን ባትበላ ባትለብስ እንኳን ራስን የምትከልልበት ራስን ከተለያየ ነገር የምትጋረድበት እንትን ስለሆነ ደን ማለት በቃ ለኛ እንደዛ ነው ብሎ የነገሩ ብዙ ሽማግሌዎች አሉና ኤግዛክትሊ እና ከንትን ያለፈ ነው ይሄ ዝም ብሎ አሁን ሪቹዋል ምናምን ከማድረግም ያለፈ ብዙ ፍልስፍና ብዙ ዕውቀቶች አሉና ይሄ ትልቅ ዕውቀት ነው ለሌላ ትምህርት ሊሆን የሚችል ነው ለግሪን ሌጋሲው እንኳን ይሄን ኮኔክት አድርገ ይሄ አካባቢ ይሄ ዕውቀት ምንድነው እዛ ያለው ነገር ሌሎች ለምን አልተጠቀሙም ብሎ ሌላው እስቲ ምስራቅ ሰሜን ላይ ለምሳሌ ሁሉም ቦታ ላይ አሁን እኛ ግሪን ሌጋሲ ደን የተከለን ያለ ነው ሶ መጀመሪያም ተጠብቋል ያ ኤክስፒሪየንስ ራሱ ምንድነው ካልቸራሊ እንደዚህ አይነት ኢኒሺዬቲቭ እንደዚህ አይነት ሳይንቲፊክ የሆነ ነገር በሌለበት ላይ ሰዎች እንትን አድርጓል ተብሎ ለወደፊቱ ኢቭን ኤክስፒሪየንስ ሼር ሁሉ ያስፈልጋል ምን እንትን አለኝ ቢኮዝ እኛ ጋር እኮ አፈሩ ለም ስለሆነ ብቻ አይደለም ኢቭን ኮሬት ያለበት ቦታም እኮ ሰው ደን ጠብቆ እኮ እንትን አድርጓል ያ ስላለ እነዚህ ሁሉ ኮንትሪቢዩሽን ናቸው በአሁን ሰዓት ላይ እንደ ሀገር ኮንትሪቢዩት የሚያደርጉ ናቸው በርካታ ነገሮች አሁን ላይ ደቡብ ምዕራብ ተብሎ የተለየ እንትን የሚሰጥባቸው አሉ እንደ ሀገር ለምሳሌ የሆነ ነገር ግሪን ነገር ሲነሳ በአጠቃላይ ይሄ ግሪን ኢኮሎጂው ሲነሳ በየትኛውም በአግሪካልቸሩ የሚሄደው በካልቸራም በቱሪዝም ስትሄድ ይሄ አካባቢ ነው ሪፈር የሚደረገው ሶ ይሄ ምንድነው እንደ ሀገር ኮንትሪቢዩሽን ነው ማለት ነው ስለዚህ ያ ስለሆነ ሂስቶሪካል ታሪካዊ ኮንትሪቢዩሽን አለው በሀገሪቱ ታሪክ ውስጥ በሀገሪቱ የሂስቶግራፊ ላይ የታሪክ አጻጻፍ ላይ የራሱ የሆነ ችግር ቢኖርም አስተዋጽኦ አለው ይሄ አካባቢ ከፋ ራሱ ማለት ነው ምክንያቱም የራሱ የሆነ ቅድም ባህላዊ ኢኮኖሚያዊ ፖለቲካዊ ዕውቀት ያ ዕውቀት ዞሮ የሀገሪቱ የፖለቲካ ሀገረ መንግስት ላይ ሀገሪቱ ምን አይነት ከአንድ ኮርነር ወደ አንድ ኮርነር ምን አይነት የፖለቲካ ዕውቀት የታሪክ ዕውቀት የባህል ዕውቀት እንዳላት ዞሮ የሚተነተን ነው እንደ ሀገር ማለት ነው ሶ እዚህ ያለው ዕውቀት የኢትዮጵያ ህዝብ ዕውቀት ነው እዚህ ያለው የስነ ምህዳር እንትን እንደ ኢትዮጵያ ዕውቀት ተብሎ ነው ሌላ ሳይንቲፊክ ፕላትፎርምን በለው ኢንተርናሽናል ፕላትፎርም ላይ የሚቀርበው የኢትዮጵያ ህዝብ ዕውቀት የኢትዮጵያ ህዝብ ታሪክ እንደዚህ አይነት ጥሩ ታሪክ ጥሩ ዕውቀት ያለበት ህዝብ ያለበት ተብሎ ስለሚነሳ ትልቅ ኮንትሪቢዩሽን አለው እኔ በርካታ እንትኖች ላይ ፔፐር የማቅረብ እድሉ ነበረኝ ቢያንስ አውሮፓ ላይ 3 ሀገራት ላይ ለምሳሌ ጀርመን ላይ 3-4 ቦታ ላይ ፈረንሳይ ላይ እንደዚሁ አንድ በፖርቹጊዝ እና በፈረንሳይ ቦርደር ኦንዳይ የምትባላለች በኋላ ላይ ምናልባት ጊዜ ካለ እናወራለን እዚህ ሀገር ላይ መጥቶ ለመጀመሪያ ጊዜ 11 ቀን ቆይቶ ቦንጋ ላይ ቆየ አንድ የፈረንሳይ ጻፊ አለ አንቶን ዲ አባዲ ይባላል እሱ ሰውዬ በፈረንሳይኛ ብዙ ዶክመንት አለው ያ ማለት ይሄ ሰውዬ ቄስ ነው ቄስ ነው ያው ሁለት የተለያየ ፐርፐዝ ይዞ ነው የመጣው አንደኛ የካቶሊክ እንትኑን ያለው ነገር ለማጥናት ነው ሰዎችን ማዌር ለማድረግ ነው ሴም ታይም ሳይንቲፊክ ስራም ለመስራት ነው እና the only person መጀመሪያ 1843 በአውሮፓ አቆጣጠር ቦንጋ ላይ 11 ቀን ምናምን የቆየ የመጀመሪያ የአውሮፓ የፈረንጅ ሰው እሱ ነው ከዛ በፊት 1614ኛ ላይ ሚስዮናውያን አሉ የፖርቹጊዝ የምናምን ብዙም ዞሪያ ዞሩ እንጂ ብዙም ኤግዛክትሊ ያን ያክል ጊዜ ቆዩበት የሚያሳይ ብዙም ዶክመንት የለምና ያ ሰውዬ ለዛ ሰውዬ ተሰራ ቤተ መንግስት ምንድነው ሙዚየም ላይ ነው ሂደን ፔፐር ያቀረብነው ያም አድቫይዘር ሪኮመንድ አድርጎ ይሄ ሰውዬ ቦንጋ ላይ ቆይቷል ስለዚህ እዛ አካባቢ ያለውን ዶክመንት ማየት አለበት ስለ ካፋ የሚያወራው ነገር ስላለ በሚል እዛ ቦርደር ላይ እንትን አድርጌ በቃ ኢትዮጵያ ውስጥ ነው እንደ ይሄ አካባቢ ያለው እንትኑን ያለውን ነገር እንትን ሳደርግ የምላላው ኢትዮጵያ ውስጥ ደቡብ ምዕራብ አካባቢ ላይ ያለው እንደዚህ አይነት ሪች የሆነ ኤክስፒሪየንስ ሂስቶሪካል ኤክስፒሪየንስ ያለው አካባቢ ነው እና ኢትዮጵያ ውስጥ የሰሜን አካባቢ ላይ ስትሄድ ኮንተንቱ ሊለያይ ይችላል የተለያዩ ፖለቲካል ሪሊጂየስ ሲሆኑ ሪች ሂስትሪ ሰሜን ላይ ስትር ታገኛለህ ወደዚህ ስትመጣ ደግሞ በጣም ኮምፕሊኬትድ የሆነ ብዙ ያልታወቁ ላንድስኬፕ ከፖለቲካ ጋር ላንድስኬፕ ከፓወር ጋር ፎረስት ከፓወር ጋር ፎረስት ከፖለቲካ ጋር የተገናኙ በጣም ገራራም የሚሆኑ ታሪኮች ያልተጻፉ አሉ ያንን በዛ ልክ የነዛን ዶክመንት አድርጌ እንትን ሳደርግ ይሄ ኢትዮጵያ የት አካባቢ ነው በሚል ብዙ የተገረሙበታል ኦስትሪያ ላይ እንደዛው አቅርብ ያለው ቬና ላይ ያቺኛ ጋር አንትሮፖሎጂ በተለይ በነዚህ በመንጃ ማህበረሰብ ላይ ጻፈች የምታውቃት ከሆነ ሳዩሪ የምትባል እሷ ኢንቫይት አድርጋኝ እዛ ላይ አወርተናል የቢበር ልጅ አገኝተን እዛ ላይ ብዙ ምናልባት ጊዜ ካለ እናወራለን ብዙ ዲስከስ ያደረግናቸው
በቃ ይሄ አካባቢ ኢትዮጵያ ለካ እንደዚህ አይነት በርካታ የሆኑ ብዙ እንግዲህ ሳውዝ ዌስት ቅድም እንዳልኩ በኢትዮጵያ ታሪክ ላይ ያው በድፍረት የሚናገረው በደንብ በአግባቡ መጻፍ ባለበት ልክ ስላልተጻፈ ብዙ አልታወቀም። ያ እንደዚህ ነገሮችን ስታወጥ አንዳንዴ ምንድነው እዚህ የሆነ ፓዝል እያደረክ ነው እንትን ብለህ እንትን ያደረክ ነው እንደሚል አንዳንዱ እንደዚህ ነገር አለ እንደ ይልሃል። ቢኮዝ አያውቁትም አንዳንድ ነገሮች ያ ስላለ በርካታ ለሀገር እንደ ኢትዮጵያ ኩራት የሚሆኑ እንደ ታሪክም እንደ እውቀት እንደ ፖለቲካ እንደ ቱሪዝም ብዙ ኮንትሪቢዩት ያደረጉ አሁንም ሊያደርጉ የሚችሉ ብዙ ቢሰሩ ፕሮሞት ቢደረጉ ቢጻፉ ቢታተሙ ብዙ ነገሮች አሉና ብዙ ኮንትሪቢዩሽን ያለው ክብራትና ክብራን ተመልካቾቻችን እንግዲህ ቆይታ እያደረገን የምንገኘው ከመምህር እንዲሁም ከታሪክ ተመራማሪው ከቦንጋ ትምህርት ኮሌጅ ምክትል ዲን ከሆነው እንግዲህ ወጣት ነው ዶክተር ዘገየ ወልደ ማርያም አምቦ ጋር ነው ቆይታ ያደረግን ያለ ነው። በርከት ያሉ ሀሳቦችን በተለይ ታሪክ አዘል ዝግጅት የምትወዱ ሰዎች በተለይ ከፋን ታሪክ ያጋራን ነው የሚገኘው ካለው ጥልቅ ልምድ የተነሳ ማለት ነው። እጅግ አድርጌ አመሰግናለሁ። ዶክተር እንግዲህ ያነሳው ነገር በጣም አሁን የዚህ ዝግጅት ማጠንጠኛ እንዲሆን መፈልገው በተለይ ክልል መመልከት እንችላለን ወይም ደግሞ ይሄን አካባቢ መመልከት እንችላለን። ከፋን ጨምሮ ደቡብ ምዕራብ ኢትዮጵያ ቅድም እንዳለው ለሀገሪቱ እድገት ሁለንተናዊ እድገት እንደው መከፋፈል አልፈልግም። ሁለንተናዊ እድገት ትልቅ አበርክቶ አለው። ትልቅም በርከት ያለም ታሪክም አለው። ግን ቀደም አንተም ለመጥቀስ ሞክራል። በተፈለገው ልክ ግን ታሪኩ ተሰንዶ ይገኛል ለማለት አስደፍርም። ምናልባት ባለፈው ነገር አንቆጭም። ማንቆጨው ለምንድን ነው? ያመለጠ አምልጧል። ነገር ግን አሁን ባለው ዶክተር አንተን ጨምሮ ሌሎች ምሁራን አሁን የአንተ መጽሐፍ ታትሞ ሲመጣ ለብዙዎች ብዙ ነገር ይከፍታል ብዬ አስባለሁ። ከዚህ ቀደም እንደዚህ አይነት ታሪክ ጽፎ ያለፉ ሰዎች አሉ። በዚህ አጋጣሚ ለእነሱም እጅግ አድርገን እናመሰግናለን። ግን በዚህ ብቻ በቃል ብዬ አላስብም እና ምን መስራት አለበት ትላለህ እንደ አንድ ተመራማሪ? መልካም ጥሩ ጥያቄ ነው። ያው እንዳልኩ ገነም ቅድም አነስቻለሁ። ያው ወደ ኋላ ባሉ ችግሮች ብዙም እንትን ማድረግ ያው አይጠቅምም። ቀጣይ በተቻለ መጠን ያንን ጋፕ ለመሸፈን ወይም ጋፑን ፊል ለማድረግ ምንድነው መሰራት ያለበት በተለይ ከምርምር ከጥናት አንፃር የሚለው ያነሳው ነገር ልክ ነው። አዎ በአጠቃላይ ምንድነው በተለይ አሁን እንደኛ ክልል ተጨባጭ ሁኔታ ብንወስድ ይሄ ክልል ውስጥ አጋጣሚ ሆኖ የተዋቀረ ወይም በዚህ ክልል ስራ በክልል ጥላ ስር የሆነው ማህበረሰብ በተለያዩ ታሪክ አጋጣሚዎች አብሮ የኖረ ህዝብ ነው። ቅድም አነስቻለሁ። ለምሳሌ ከፋ ጠቅላይ ግዛት፣ ከፋ ክፍለ ሀገር ምናምን ተብሎ በነበረበት አሁን ያለው ህዝብ አንፎርቹኔትሊ አብሮ የነበረ ህዝብ ነው። በተለያዩ ነገሮች በርካታ ሼር የሚያደርጋቸው ነገሮች አሉ። እውቀቱም በለው ኢቭን ቋንቋን እንኳን ብትወስድ ብዙ ነገሮች ታሊ ቢደረግ ሲሆን በእርግጥ የቋንቋ ሰዎች ናቸው ሊንጉስቶች አልደፋፈርም። ግን ያው ተወሰነ ስለሄድኩበት ብዙ ነገር ሼር የሚደረግ አካባቢ ነው። ብዙ እውቀትም ሼር የሚደረግ ነው። ብዙ ነገርም ያለበት አካባቢ ነው። ብዙ ያልተጻፈ ያልተነገረለት ያልተጠቀምናቸው ብዙ ነገሮች ያለበት ነው። እነዚህ ነገሮች ለክልሉ በአጠቃላይ ኢኮኖሚያዊም ማህበራዊም እንደ ቱሪዝምም እንደው ያለው ነገር አቅም እንዲሆን ምንድነው መሰራት ያለበት? እንዴት ነው ማስተዋወቅ ያለብን? እንዴት ነው መደረግ ያለበት ለተባለው እንግዲህ አሁን ደስ የሚለው ነገር ሩሞች አሉ። ቀድሞ መደበረው ሩምም ባለመኖሩ ነው። አጠቃላይ አሁን ወደ ሂስቶሪዮግራፊ ወይም ሂስቶሪካል ራይቲንግ ትሬንድ ላይ ስንመጣ የነበረው ትሬንዱ ትንሽ አስቸጋሪ ነው። ሜትሮሎጂካሊም አስቸጋሪ ነበር። ሜትሮሎጂካሊም እንደዚሁ የተወሰኑ ጥቂት ሶርሶች ላይ ብቻ የሆኑ ፊክሲድ የሆኑ እነዚህ ራንኪያን የሚባሉ የፖለቲካልና አርካይቫል ነገር ላይ ፎከስ ያደረገ ትሬንድ ስለነበረ፣ ሁለተኛው ቴማቲካልም ችግር ያለበት ስለነበረ ቴማቲካልም ያው ፖለቲካልና ሌሎች ነገሮች ላይ ፎከስ ያደረገ ስለነበረ የኛ ሂስቶሪዮግራፊ ሪጂናልም ወይም ጂኦግራፊካልም እንደዚሁ የሆነ ሪጂን ላይ ብቻ እንትን ያደረገ በመሆኑ እስከ ቅርብ ጊዜ እስከ 1960ዎቹ የነበረው እንትን በጣም ከፍተኛ ጋፕ ያለበት ነው። ነገር ግን ከ1960ዎቹ በኋላ ሩሞች ስለነበሩ
ሁሉም ነገር አንትሮፖሎጂካልን በተለያየ በብዙ ነገር እንዲጠና ሩምም መጥቶ በተለይ ከ1990ዎቹ በተለይ ይሄ የኢትዮጵያ ፌደራል ዲሞክራሲያዊ ሪፐብሊክ መንግስት ስትራክቸር የሚባል ስታብሊሽ ከተደረገ በኋላ ኒው ቻፕተር ነው። አትሊስት ሁሉም አካባቢ በሚቻለው በራሱ ቋንቋም በምንም ያለውን ነገር ታሪክ፣ ባህል፣ አጠቃላይ የቱሪስት ዴስቲኔሽን የማሳወቅ ሩም ተሰጥቶታል። በትምህርት በባህልና ቱሪዝም ሚኒስቴርም በህገ መንግስቱም በአጠቃላይ በሎካል መንግስት ህጎች ማለት ነው። ሶ ያን አሁን የመጠቀም ያለ መጠቀም ጉዳይ ነው። አሁን ቅድም ብያለሁ፣ ይሄ ሜቶዶሎጂካል ችግር ስትራግል ማድረግ ይችላል። የኔ ፔፐር ላይ ለምሳሌ አንዱ አርጊውመንት ሜቶዶሎጂካሊ ለምሳሌ ኢትዮጵያ ውስጥ በርካታ ማህበረሰብ አለ ወይም ብሔረሰብ አለ። እነዚህ ብሔረሰቦች የራሳቸው የሆነ ቱባ ባህል፣ በጣም ኮምፕሊኬትድ የሆነ ታሪክ፣ የተለያየ ለቱሪስት ዴስቲኔሽን የሚሆን በርካታ ነገሮች ላንድስኬፕ ሁላ ሳይቀር ማለት ነው አሉ። እነዚህን በተለያየ መንገድ የተለያየ ሶርስ በመጠቀም መጻፍ፣ ማሳተም፣ ማሳወቅና እነዛ ለቱሪዝም ለኢኮኖሚ እንዲውሉ ማድረግ ይቻላል የሚል አንዱ ባይዘው የኔ አርጊውመንት ነው። አሁን እኛ ቅድም ብያለሁ፣ አሁን የሰሜኑ የሀገራችን ክፍል ላይ የተለያዩ ኮንተንቶች ለምሳሌ ሰፕሊመንት ለማድረግ በግዕዝ የተጻፉ ከቸርችም ከቤተ መንግስትም ከቤተ መዛግብትም ብዙ ነገር በግዕዝ ኢቭን በላቲን በአረቢክ የተጻፈ ዶክመንት ታገኛለህ። ሰሜን ትግራይ ምናምን ብትሄድ ማለት ነው ለማጣቀሻነት ኤግዛክትሊ። ይሄ ደግሞ ወደዚህ በእነዚህ ነገር ዲስአድቫንቴጅስ ነው። ይሄ አካባቢ ከቃል ያለፈ አይደለም። ስለዚህ ምንድን ነው የኔ አርጊውመንት አትሊስት ከዛ ጋር የሚቀራረቡ ብዙ ነገር መጠቀም እንችላለን ነው። ለምሳሌ እኔ ከፋ ላይ የኔ አርጊውመንት የነበረው ቅድም ያነሳሁት አሁን ኢኮሎጂካል ኖሌጅ ከሊቪንግ እንት ጋር ኮኔክትድ አለ። ከሊቪንግ አሁን የፎረስት ሪሶርሱን ቢትወስድ ላንድስኬፕ ለምሳሌ አለ። አንትሮፖሎጂካሊም ኤትኖ ሂስቶሪካሊ የሚታዩ ብዙ ሶርሶች አሉ። ላንድስኬፕ ማለት ምን ማለት ነው? ብዙ ላንድስኬፕ አለ። ለምሳሌ ኢትዮጵያ ውስጥ ወደ ከፋ ስትመጣ ለምሳሌ ሂሪዮ ሞሰ ሂሪዮ ኢዝ ዋን ቲፒካል ላንድስኬፕ ነው። ከብዙ ጋር ኮኔክትድ ነው። ከፖለቲካው፣ ከሶቨርኒቲው፣ ከካልቸርም ኢቭን ከወርልድ ቪው ሪቹዋል ወርልድ ቪው ጋርም የተገናኘ ነው። ሶ ይሄ ሶርስ ነው። ማህበረሰቡ ባህል፣ ታሪክ አጠቃላይ የራሱን ሶቨርኒቲ ከመጠበቅ ከሂሪዮ ጋር እንዴት ይገናኛል? የግድ አሁን ስክሪፕት በግዕዝ የተጻፈ ነገር የለም ብለህ እሱን አተወውም። ያን ተጠቅመህ ምንድን ነው በስተጀርባ ያለው ስቶሪ እሱን ሪኮንስትራክት ማድረግ ይቻላል። ከዛ ጋር የተነሳ አሁን ሂሪዮ ላይ ኦልሞስት አንድ ሳብ ቶፒክ 15 ኦር ሳምቲንግ ኦብጀክት አለ። ማቴሪያል ካልቸር የሚባለው ማለት ነው። ከስክሪፕት ማይተናነስ አሁን ከፋ ላይ እኔ የፖለቲካል ስርዓቱን የኢደ ጥበቡን በለው ሌሎችን እንትን ለማድረግ አንድ የተጠቀምኩት አለ። የንጉሱን ዘውድ ብትወስድ የንጉሱ ዘውድ ውስጥ ብዙ ነገር ነው ያለው። አይተህ ከሆነ እዛ እኔ አሁን እሱ ለንጉሱ ዘውድ ላይ ብቻ 20 ምናምን ፔጅ ነው ያለኝ። እኔ የንጉሱ ዘውድ እዛ ውስጥ ካልቸሩ አለ። ፖለቲካል አውቶኖሚውን እንዴት ሪፕሬዘንት ለማድረግ እንደተመከረ የንጉሱን እንዴት ሪፕሬዘንት የምክርቾቹን ሌሎች ነገሮችን እንዴት ሪፕሬዘንት ለማድረግ እንደተሞከረ ብዙ ነገር ነው እዛ ውስጥ ያለው። ልክ ድሮ የኢትዮጵያ ታሪክ ላይ የኢትዮጵያ ኢኮኖሚ በአክሱም ጊዜ እንዴት ነበረ፣ በደርግ ጊዜ ተምሎ ብሮች ላይ ያለውን ኢቭን ማጭድ እንትን ተጠቅመ ብዙ ናሬት ታደርጋለህ። በንጉሱ የጊዜ የነበረውን የአንበሳውን ምኑን ወስደ ብዙ ነገር ናሬት ታደርጋለህ። ልክ እንደዛው ኦብጀክቶች አሉ። ስለዚህ ኦብጀክት አንድ ሶርስ ነው። አንድ የንጉስ መቀመጫ ወይም የአንድ ባላባት መቀመጫ ላይ የተለያየ ቅርጻ ቅርጽ ካለ የሆነ ነገር ካለ ዝም ብሎ አይደለም ላይጻፍ ይችላል። ግን እዛ ውስጥ የተለያየ ምስጢር አለ። እሱ ደግሞ ራሱ የሚናገረው የሚያሳይ ኮንቬይ የሚያደርገው ሜሴጅ አለ። ስለዚህ አሁን ያለፈው አልፏል። እነዚህ ነገሮች እኛ ማየት ከቻለን ባለሙያ በተለይንም ጨምሮ በዛ ዘርፍ በባህሉ፣ በታሪኩ፣ በቱሪዝሙ፣ በአርኪኦሎጂው ያለው እነዚህ ነገሮችን በደንብ አይን ገልጾ ማየት ከተቻለ ኦብጀክት በመጠቀም ላንድስኬፕ በመጠቀም የተለያዩ ያሉ ሊቪንግ ናቹራል ሪሶርስ በመጠቀም ሌሎች የተለያዩ ነገሮችን አርኪኦሎጂካል የሆኑ ሳይቶችን በማየት ናቹራል የሆኑ ነገሮችን በማየት ያለውን ነገር ጽፎ ማሳየት ስለሚቻል በዘርፉ በዙሪያ ያሉ ሰዎች በተቻለ መጠን በመቀናጀት በተለይ በባህል አካባቢ ያለው ሰው በዛ ዙሪያ የተመረቁ ሰዎች በመቀናጀት ብዙ ነገር ቢሞክሩ ብዙ ነገር ማሳየት ይቻላል። ሌላኛው እኔ እንደ ክልል ግድም ብያለሁ ተቀራራቢ ነገሮች አሉ። እኔ አሁን እኛ አለን በየክልሉ በጣም በሶስተኛ ዲግሪ ሁለተኛ ዲግሪ እኔ ማቃቸው በራሴ ከሸካም በለው ከቤንችም በለው ከዳውሮም ማቃቸው ጓደኞች አሉ። ምናልባት እንደ ክልል
ክልሉን እንደ ክልል ያለውን አቅም በሳይንቲፊክ አድርጎ ከማሳየት አኳያ ዞሮ ዶክመንት ማድረግ ነው። ሌላ ምንም እንትን የለውም። ዶክመንት ማድረግ ማሳተም፣ ሁለተኛው የእናንተ ፕላትፎርም ነው። ያንን ሳይንቲፊክ ውጤት ሪዛልት በሚዲያ ለማህበረሰቡ ማድረስ ነው። ምክንያቱም ይሄ ፐብሊሳይዝ ማድረግ በተለያየ መንገድ ነው። ፐብሊሳይዝ ሳይንቲፊክ ኤሌክትሮኒካሊ ወይም ዲጂታሊ ፐብሊሳይዝ ሊደረግ ይችላል። ፐብሊሽ ተደርጎ በሚዲያ ባሉ እንትኖች ሊደረግ ይችላል። በዛ ልክ ያለው እውቀት ሌላው መጥቶ እንዲያውቅ ማወቅ ብቻ ሳይሆን ሰርቶ ማህበረሰቡ እንዲጠቀም ማድረግ ይቻላልና አንደኛ በዛ ዙሪያ የተማሩ ሰዎች ቢቀዳጁ፣ ቢነጋገሩ፣ ቢቀራረቡ እነዚህ በተለይ ይሄ ባህል ቱሪዝም ነክ ሀብት አካባቢ ላይ የሚሰሩ ቢሮዎች እንደነ ባህል ቢሮ እንደነ ቱሪዝም ቢሮ ግብርና አካባቢ ያሉ ቢሮዎች እነዚህ ሀብቶችን ሳይንሳዊ አድርገው እንዲጠኑ እነሱ ቢደግፉ መናበቡ ካለ ማሳወቅ ይችላል ለናሽናል ማህበረሰብ፣ ለኢንተርናሽናል ኮሚኒቲ፣ ለሳይንቲፊክ ኮሚኒቲ፣ ለነጋዴው ማህበረሰብ እና እንደዛ ማድረግ ስለሚቻል ዞሮ መቆጨት ትርጉም የለውም። ያለውን ነገር ግን ተጠቅመን ሁሉም ሰው እንትን ቢያደርግ እኔ አሁን በሚችለው መጀመሪያ ኢንቴንሽኑ ያው የራስን የትምህርት ደረጃ ማሳደግ ቢሆንም ዞሮ ኮኔክትድ ነው። ያ ነገር ሲወጣ ማህበረሰቡ ያነባል፣ በአማርኛም በተለያየ ቋንቋም ተተርጉሞ ይወጣል። ሌላውም እንዲያጠና ብሪጅ ሊሆን ይችላል። እኔ ጃምፕ ያደረኳቸው ብዙ ነገሮች ሊኖር ቅድም ብያለሁ። ያው ታሪክ ባህል ስትገባ ሁሉንም አትዋኝም፣ የሆነ ነገር ነው ይዘህ የምትወጣው። አሁን እዚህ አካባቢ ላይ ብዙ ነገሮች አሉ። የቡና ኢሹ አለ፣ ብዙ በጣም ሰፊ ውይይት ከኢኮኖሚው ጋርም ከታሪክ ጋር ከብዙ ነገር ጋር የሚገናኝ ወደ ኋላ ባክ ብዙ የሚሄድ ከአካባቢው አጠቃላይ የፖለቲካ እንትን ጋር እንደ ምስራቅ አፍሪካ እንደ እንትን ብዙ ኮኔክትድ የሆኑ ነገሮች አሉ። በየእንትኑ ብዙ ነገሮች አሉ። የኔ በውስጥ ላይ ግን እያንዳንዱ በጣም መስፋት የሚችሉ ብዙ ነገሮች አሉ። የኔ ያው ሊሚትድ ስለሆነ እያንዳንዱ ሊሚት አድርጌ ነው የሄድኩበትና ስለዚህ እንደዛ ሁሉም ባለበት ቢቀናጅ ቢናበብ ምሁር ተብየው ያው ኮቴሽን ውስጥ እኔንም ጨምሮ ቢናበብ ቢነጋገር እንዴት እናርግ ታሪክ አካባቢ ያለውን እንዴት የአካባቢውን ሂስቶሪካል ፕላስ ከረንት ስታተስ ኮኔክት አድርጎ ያለውን ሂስቶሪካል እውቀት የአሁኑ ማህበረሰብ እንዲያውቁ እንዲያስቀጥለው ያን ጥሩ ነገር ለቱሪዝም ለኢኮኖሚ የሚሆነውን ነገር እንዴት በጽሁፍ ሳይንቲፊክ አድርጎ ማሳየት ይቻላል የሚለውን ደግሞ በተለያዩ ደረጃ ካሉ ከመንግስት አካላት ወይም ከመንግስት ቢሮዎች ጋር በመገናኘት ብዙ መስራት መጥቀም ይቻላል። ይሄ እንደ አንድ ምናልባት እንደ ዌይ አውት ላነሳ የሚችለው ነገር ይሄ ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ከታሪክ መምህሩና ተመራማሪው ከዶክተር ዘገየ ጋር እንግዲህ ጣፋጭ ቆይታ አድርገናል። ምናልባት ዛሬ በክፍል አንድ ልናይም የወደድነው ዝግጅታችን ነው። ከእሳቸው ጋር በርከት ያሉ ክፍሎችን በተለያዩ ርዕሰ ጉዳዮች ላይ የምንቀጥል ነው የሚሆነው። ዶክተር ምናልባት እንድታውቅልኝ የፈለግኩት ይህንን ዝግጅት ሳዘጋጅ ትልቁ ሀሳባችን ምንድን ነው? ለትውልድ የሚሻገር ታሪክ ጽፎ ለማለፍ የታሪክ ምሁሩ ትልቁን የአንበሳውን ድርሻ ይወስዳል። እነዚህን በማቀናጀት ደግሞ ለትውልድ እንዲሻገር በዚህ ወቅት ያለ የትኛውም አስተዳደራዊ መዋቅር ትልቅ ኃላፊነት አለበት። እኛም እንደ ሚዲያ ይህንን ደግሞ ወደ ህዝብ በማድረስ የበኩላችንን ለማመስገንም ለመውቀስም ከህዝብ ጋር ለማገናኘትም እኛም የበኩላችን አስተዋጽኦ ማበርከት አለብን በሚል ይህንን ዝግጅት እንግዲህ በእንግዳችን መልክ እንድትገኝ ጊዜንም ገለ እንድትመጣ አድርገናል። በጣም ሰፊ ሀሳብ ነው ያለው፣ ጥልቅ ነው። ስለዚህ በሚቀጥለው ሳምንት ደግሞ እነዚህና የጀማምርናቸውና ሌሎች ገና የምናነሳቸው በርከት ያሉ ሀሳቦች አሉ። እነሱን ደግሞ ይዘን በሚቀጥለው ሳምንት ተከታታይ የምንቀርብ ነው የሚሆነው። ተመልካቾችም ምናልባት በዚህ ላይ እንድንጨምር የምትፈልጉትም ካለ ከስር ባለው ማህበራዊ ሚዲያ የማህበራዊ አድራሻችን ሀሳብ እና አስተያየቶቻችሁን እንድታደርሱ በዚህ አጋጣሚ ጥሪዬን አቀርባለሁ። ዶክተር ለዛሬው ለዚህ ዝግጅት ጊዜን ጥሪያችንን ማክበር ስለመጣ እጅግ አድርጌ አመሰግናለሁ። ፍጹም ተሾመ ይህንን ዝግጅት አሰናዳለሁ። በካሜራ በኩል ሰላምነህ ባህሪናም ስቱዲዮ የሚገኙ ባለሙያዎችም በጣም ተባብረውናል። እንግዲህ በስተመጨረሻ የምትለን ነገር ካለ በልና በዚሁ እንሰነባበት። በጣም አመሰግናለሁ ፍጹም። ምንም ጥሩ ነው። ያው ካለ ጊዜ አንፃር ያው ተወሰነ ሀሳብ ሼር ተደራርገናል ብዬ አስባለሁ። ችግር የለውም። እንዳልከው ቀጣይ ላይ በሚኖረን ርዕሰ ጉዳይ ላይ በተቻለ መጠን በሚችለው አቅም ያለኝን ተሞክሮም ሆነ
ያለች ትንሽ በማንበብም በምንም በዛች በማድረግ ያገኘኋትንም ትንሽ የእውቀትም ቢሆን ሼር ለማድረግ ለኛ ማህበረሰብ የሚጠቅም ነገር ካለ ለማካፈል ዝግጁ ነኝ። እጅግ በጣም አድርጌ አመሰግናለሁ። እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ።